የጌታን ጸጋ እንድንካፈል እግዚአብሔርን ፊት በተዘጋጀ ልብና መንፈስ በእግዚአብሔር ፊት እንድንሆን ሁላችንም አደራ ለማለት ፈልጋለሁ። ከመጸለይ በፊት አንድ ምስክርነት በውስጤ መጣ። በዚህ በዙም አገልግሎት በኮሮና ምክንያት ይህን የዙም አገልግሎት ያው አርብ እንጸልያለንና አንድ ወር ይሆናል አንድ ጊዜ ያገለገል እንዲሁ በውስጤ እግዚአብሔር መንፈስ ያው ብዙዎች ሚውት አድርገው ግማሹ እንግዲህ በምን ውስጥ ሆነው ስማቸውን እናያለን ሚውት ተደርጓል። ያው አንታይም። እግዚአብሔር መንፈስ ግን በያለንበት ቦታ እያንዳንዳችን በምን ውስጥ ሆነን ግማሹ በስራ ላይ ሆነው ግማሹ እየነዳ ግማሹ ቤትም ውስጥ ሆነው ደግሞ ግማሹ እየጸለየ ተንበርክኮ መስታወሻ ይዞ ያው የእግዚአብሔርን ቃል ይሰማል ይጸልያል ማለት ነውና እያገለገልኩኝ ድንገት በውስጤ ስለመጣ በአሁን ሰዓት አልጋ ላይ ተኝታችሁ እግዚአብሔርን ቃል የምትሰሙ ነውር ነው፣ አይገባም እና ከተኛችሁበት አልጋ ላይ ውረዱ ብዬ ተናገርኩኝ። በዛን ጊዜ ከሌላ አገር ነው የመሰከሩልን። በቤተክርስቲያናችን በዙም ፕሮግራም ላይ መስክረዋልና በዛን ጊዜ በጣም አልጋ ላይ የተኛች እንደነገ ሁለቷም ኩላሊቶቿ ላይ ችግር ያለባት ኦፕሬሽን ልትደረግ ቀጠሮ ያላት በከፍተኛ ሁኔታ ኩላሊቶቿን ሁለቱንም ኩላሊቶቿን እየጠዘጠዘና እያመማት ያለ አንድ እህት በቃ እንዲህ ሆዴን ይዤ እየተንፏቀቅ ከአልጋይ ላይ ወርጄ ተንበረከኩ አለች። ስትመሰክር በኋላ ኦሬዲ እንደነገ ኦፕሬሽን አላት ማለት ነው። ከዛ በኋላ በዛን ጊዜ አንድ ነገር ተናገር። አሁን በዚህ ሰዓት በህመም ውስጥ ያላችሁ በስቃይ ውስጥ ያላችሁ ምናልባት ዛሬ በዚህ ዙም ውስጥ ሁሉ ልትኖር ትችል ይሆናል አላውቅም እና ያላችሁ በዚህ ሰዓት እግዚአብሔር መንፈስ ፈውስን በውስጣችሁ ያሳልፋል ብለህ ተናገር። በዛን ጊዜ አንድ የሆነ ሙቀት ነገር ቅዝቃዜ ነገር በውስጥ የተሰማ ከዛ በኋላ በቅስፈት የሚጠዘጥዘኝ በኩላሊቶቼ ላይ ያለው ህመም ቆመ። እንደነገ ግን ኦፕሬሽን መደረግ ስለነበረብኝ በውስጡ ጠጠር አለ ብለው ነውና ወደዛ ሆስፒታል ሄድኩኝ። እንደገና ቼክ አደረጉኝ። በኩላሊትሽ ውስጥ ምንም በሽታ የለም፣ ኩላሊቶችሽ ሁለቱም ጤነኞች ናቸው፣ ኦፕሬሽን አትደረግም፣ በሰላም ወደ ቤትሽ ሂጂ ብለው ሸኙኝ ብላ ይሄንን እየመሰከረች አሁን ደግሞ እግዚአብሔር መንፈስ አንድ ነገር ይናገራል። አሁን ከኩላሊት ብቻ አይደለም እግዚአብሔር የፈወሰሽ እና የአእምሮ ፈውስ የዘመን ፈውስ ደግሞ አሁን እየመሰከርሽ እግዚአብሔር እንዳደረገልሽ ይናገረኛል መንፈስ ቅዱስ ስል በኋላ አሁንም እንደገና በሳምንቱ ሲመሰክሩ ኦሬዲ አእምሮዋን አሟት በአንድ ጉዳት በከፍተኛ ጉዳት ስለደረሰባት በሰው ስለተጎዳች ሰው አምና ማለት ነው ያመነችው ሰው ስለጎዳት በዛ አእምሮዋ ተነክቶ ሆስፒታል ሁሉ ገብታ የአእምሮ ህመምተኛ ናት ተብሎ መድኃኒት ሁሉ እንደታዘዘላት ከዛ ቀን ጀምሮ አእምሮዋ ተፈወሰ፣ ዘመኗም ተፈወሰ። ይሄንን ያመጣውበት ምክንያት ወገኖቼ ሆይ ምናልባት እንደው ከአቅማችሁ በላይ ካልሆነ አልጋ ላይ ቲቪ እያያችሁ የሆነ ደግሞ ሌላ ከሰው ጋር እየተጫወታችሁ እንደው ለመግባት የገባችሁ ብትኖሩ በጌታ ፍቅር የምጠይቃችሁ እንደው እስቲ ጥቂት ጊዜ እኔ 30 ደቂቃ የሚሞላ ጊዜ ቢበዛ 40 ደቂቃ ነው አብረን የምንቆየውና እንደው በተዘጋጀ ልብ በተዘጋጀ መንፈስ በነቃ መንፈስ በተነሳሳ መንፈስ አብረን ያለችዋን ጊዜ ብንጠቀም ብንጸልይ ለራሳችንም ወገኖቼ ሆይ ለብዙዎችም በዚህ ሰዓት ብንጸልይ እግዚአብሔር እንዲቀስቅሶም ይፈውሳል፣ እንዲቀስቅሶም ይባርካልና አጭር ጸሎት 1 ደቂቃ አብረን እንጸልያለን።
ሃሌሉያ ሃሌሉያ አሜን ሃሌሉያ አሜን ሃሌሉያ። ርቀት የማያግድህ በሁሉ ስፍራ የምትገኝ የአባቶቻችን አምላክ ጌታ እግዚአብሔር ሆይ በዚህ ሰዓትና በዚህ ጊዜ በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን እኔና ጌታ ሆይ ወንድ ልጆችና ሴት ልጆችህ በጽዮን ክብር ቤተክርስቲያን ውስጥ ባሉ ወንድሞቼና እህቶቼ እግዚአብሔር አምላኬ ሆይ እንዲሁም ደግሞ ፓስተር እግዚአብሔር አባታችን ጌታ ሆይ እንዲሆነን በመካከላችን የሰጠን ሁላችን በአንተ ፊት አለንና እግዚአብሔር ሆይ አንተና አንተን ብቻ ነው የምንሻው። ምህረትህና ቸርነትህ በመካከላችን እንዲሆን፣ ህልውና በመካከላችን እንዲሆን፣ መገኘትህ በመካከላችን እንዲሆን በሕያው መንፈስ ሁለንተናችንን እንድትገዛን ጊዜውን እንድትባርክልን እግዚአብሔር ሆይ ጸሎት እንድትሰጠን ሕይወት እንድትሰጠን አቅጣጫን እንድታሳየን መንፈስህ እንዲያግዘን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እነሆይ ጌታ እግዚአብሔር ሆይ ጮህ የሚል ድምፅ ወደ ኢሳይያስ በመጣ ጊዜ እግዚአብሔር አምላኬ ሆይ ምን ብዬ ልጮህ እንዳል ምን ብሎ መጮህ እንዳለበት እንዴት መጮህ እንዳለበት በምን አቅጣጫ መጸለይ እንዳለበት እግዚአብሔር አምላኬ ሆይ በድምጽህ በመንፈስህ አቅጣጫን እንደሰጠኸው በዚህ ሰዓት በተለያየ ስፍራ ከተለያየ ቦታ እኔና ሕዝብህ ጌታ ሆይ ወደ አንተ መጥተናል። ወደ ጸጋ ዙፋን መጥተናል። ወደ ምህረት ዙፋን መጥተናል። ወደ ቸርነቲ ወደ በጎነቲ መጥተናል። አቤቱ አምላካችን ሆይ እነሆይ ፊትህን ልንሻ መጥተናል። ያዕቆብ ትውልድ ናት የእግዚአብሔርን ፊት የምትፈልግ ተብሎ በቃል እንደተጻፈ እግዚአብሔር ሆይ መገኘትህን ህልውናህን ቸርነትህንና በጎነትህን ልንሻ በዚህ ሰዓት መጥተናልና በኢየሱስ ስም ስልጣን መልካምነትህ በመካከላችን ይገለጥ። አሜን። የእጅ ብርታት በመካከላችን ይገለጥ። አሜን። በጎነትህ መልካምነትህ እነሆይ ጌታ ሆይ በኢየሱስ ክርስቶስ ስም መሃላችን ይገለጥ። በተለያየ ሁኔታ በፍጹም እግዚአብሔር ሆይ በመሰጠት በመደሰት በነቃ መንፈስ በተዘጋጀ ልብ በአንተ ፊት ራሳችንን እንዳናቀር አእምሮን የሚይዝ ነፍስን የሚያባክን የጨለማው የመናፍስት የአጋንንት ተጽዕኖ በአየሩ ላይ በካናዳ አየር ላይ በአውሮፓው ላይ በተለያየ ዓለም ላይ እግዚአብሔር የሚሰራ የዚህ ሰዓትና የዚህ ጊዜ ተረኛ የጽድቅ ጠላት የጨለማው ጉልበት የክፋት ኃይል አሁን በስም ስልጣን የተመታ ይሁን። ጊዜውን ሰዓቱን ሁሉ እግዚአብሔር ሆይ ለአንተ አሳልፈን እንሰጣለን። ይህም ደግሞ ጌታ ሆይ መናገር እንደሚገባኝ እናገር ዘንድ ሕያው መንፈስህ አንደበቴን እንድትገዛ በአንደበቴ ውስጥ ቃልህን እንድታስቀምጥ የምናገርበትንም አቅም መረዳት እግዚአብሔር ሆይ ካንተ እንዲሆንልኝ መንፈስ ቅዱስ ሆይ እጸልያለሁ። ሕዝብህንም እንድትረዳ ፓስተርንም እንድትረዳ አገልጋዮችን እንድትረዳ አቤቱ ድምፅ እንዲመጣ ቃልህ እንዲመጣ መገለጥ እንዲመጣ ምልጃ እንዲመጣ እግዚአብሔር ሆይ በኢየሱስም በጨለማ ያለው በመንፈስ እንዲገለጥ ተገልጦም አልፎ እንዲሰጠን ዛሬ በኢየሱስ ክርስቶስ ስም እንጸልያለን። አሜን። ሁሉ ለክብር ይሁን። አሜን። ጌታ በኢየሱስ ክርስቶስ ያውና ታላቅ ገናና ስም አሜን። እግዚአብሔር አምላክ ይባርካችሁ ቅዱሳን። ሁለት ነገር
በውስጤ ያለውን መልእክት ከተናገርኩ በኋላ ምናልባት ይሄ ለብዙዎቻችሁ መልስ ሊሆን ይችላል። ይህ ለብዙዎቻችሁ ምናልባት ጸሎት ከእግዚአብሔር ዘንድ የተሰጣችሁ መልስ ሊሆን ይችላል። አጠር አድርጌ እናገራለሁ። እግዚአብሔር በዘኍልቍ ምዕራፍ 17 ላይ ታውቃላችሁ፣ እግዚአብሔር ለሙሴ ከየነገዱ 12 በትሮችን ወስደህ እኔ ካንተ ጋር በምንነጋገርበት ስፍራ በቅድስተ ቅዱሳን በማደሪያው በታቦቱ ፊት አኑር። ዕለት ዕለት በየቀኑ በእናንተ ላይ ያለውን ማግሮምረም በእኔም ላይ ያለውን ማግሮምረም በዚህ እገታለሁ። እኔ ለመስበክ አይደለም፣ ድምፅ ነው የመጣል ብሎ እግዚአብሔር ለሙሴ ተናገረ። ከዛ በኋላ ሙሴ ወገኖቼ ከ12ቱም የእስራኤል ነገዶች በትርን ይዞ በአሮን በትር ላይ ግን ወደ ምስክሩ ፊት መልስ፣ ማግሮምሮማቸው ከኔ ዘንድ እንዲጠፋ እነርሱን እንዳይሞቱ ለሚያምፁብኝ ልጆቼ ምልክት ይሆናል ትጠበቅ ብሎ እግዚአብሔር ለሙሴ ተናገረ። ከዛ በኋላ ሙሴ 12ቱንም በትሮች ወስዶ በአሮን በትር ላይ ወገኖቼ ሆይ በላዋ ላይ ላንብበው ፈልጋለሁ። ምዕራፍ 17 ዘኍልቍ ለእስራኤል ልጆች እግዚአብሔር ሙሴን እንዲህ ብሎ ተናገረ። ለእስራኤል ልጆች ንገራቸው፣ ከነርሱ ጋር እያንዳንዱ ከየአባቶቻቸው ቤት አንድ በትር፣ አለቆቻቸው ከየአባቶቻቸው ቤት 12 በትሮችን ውሰድ። የእያንዳንዱን ስም በየበትሩ ላይ ጻፍ። አንድ በትር ለአባቶቻቸው ቤት አለቃ ይሆናልና በሌዊ በትር ላይ የአሮንን ስም ጻፍ። እኔ ከእናንተ ጋር በምገናኝበት በመገናኛው ድንኳን በእግዚአብሔር ፊት አኑሯቸው አለ። አንድ ድምፅ ሰማ ነበር ቅድም ስለዚህ ጉባኤ እየጸለይ በእግዚአብሔር ፊት ለተዋችሁት ነገር፣ በእግዚአብሔር ፊት ላቀረባችሁት፣ በእግዚአብሔር ፊት ይደር ብላችሁ ወገኖቼ ሆይ ለተዋችሁት፣ ለእግዚአብሔር አሳልፋችሁ ለሰጣችሁ፣ ምናልባት ለብዙ ጊዜ በሕይወታችሁ፣ በኑሯችሁ፣ በልጆቻችሁ፣ በትዳራችሁ፣ በአገልግሎታችሁ ዙሪያ ላለባችሁ ሙግት፣ ክርክር አንድ እግዚአብሔር ከዘመናችሁ ላይ እንዲያቆምላችሁ፣ እንዲቆርጥላችሁ፣ እንዲገታላችሁ የምትፈልጉት ይህ በእኔ ልቆም አይችልም፣ ድምፅ ነው የሰማሁት። ይህ በእኔ ልገታ አይችልም፣ ይህ በእኔ ልቋረጥ አይችልም ብለው በፊቴ ላቀረቡት፣ በፊቴ ለተዉት፣ በፊቴ ላሳደሩት አለኝ እግዚአብሔር መንፈስ በመለኮታዊ ጣልቃ ገብነት ጣልቃ በመግባት ሙግቱን፣ ክርክሩን ከዘመናቸው ላይ ከሕይወታቸው ላይ እገታለሁ ነው ያለው። አሜን። አንድ እግዚአብሔር ከዘመናችሁ ላይ ከሕይወታችሁ ላይ ከልጆቻችሁ ላይ በመለኮት ጣልቃ ገብነት ወገኖቼ ሆይ ዛሬ አንድ የተዘጋ፣ አንድ የተገታ፣ አንድ የቆመ ሁኔታ በሕይወታችሁ ውስጥ አለ። በአንተ ፊት ትቼዋለሁ፣ በአንተ ፊት አሳድሬዋለሁ፣ ለአንተ አሳልፌ ሰጥቼአለሁ ብለሽ ለእግዚአብሔር በተውሽው ጉዳይ ላይ፣ ለአምላክ በተውከው ጉዳይ ላይ፣ ለአምላክ አሳልፈ በሰጠው ጉዳይ ላይ እግዚአብሔር በመለኮታዊ ጣልቃ ገብነት ከሰማይ በሚመጣ ምስክርነት አሜን ስለኔ የሚመሰክር ምስክሬ በላይ በሰማይ ነው እንዳለ እግዚአብሔር ከሰማይ ጣልቃ በመግባት የተከራካሪዎችን የተሟጋቾችን አፍ ዛሬ
የዘጋላችሁ የገታላችሁ ነገር አለ። አሜን። ለሰብካ አይደለም። ይሄን ነው ያለኝ ጌታ። አንድ የተገታ ነገር አለ በላቸዋል። አሜን። ስፔሻሊ በልጆቻችሁ ጉዳይ ላይ ለእግዚአብሔር የተዋችሁ ለእግዚአብሔር አሳልፋችሁ የሰጣችሁ ይደር ያላችሁ አንድ እንዲዘጋ የምትፈልጉት ያልተዘጋ፣ አንድ እንዲቋረጥ የምትፈልጉት ያልተቋረጠ፣ አንድ እንዲገታ የምትፈልጉት ያልተገታላችሁ ነገር በስብከት መልክ የተዘጋጀውበት አይደለም፣ ድምጽ ነው። ዛሬ እገታለሁ፣ አሜን። ዛሬ እዘጋዋለሁ። ትዝ ይላችኋል ያቺ ሴት ባለ ዕዳ ይመጣል አይደለም ያለች፣ ኦልሬዲ መጥቷል። የእግዚአብሔር ሰው ሄዳ ኦልሬዲ መጥቷል፣ በደጅ ላይ ነው፣ በበር ላይ ነው አለች። መለኮት ጣልቃ ገባና ኦልሬዲ የመጣውን ባራ አድርጎ ልጆቿን ሊወስድ ያሳደገችውን ነገ ተስፋ ያደረገችባቸውን በአይኖቿ ፊት እንደ ብርቅዬ የሚታዩትን እግዚአብሔር በኤልሳ ጣልቃ ገባና ሃሌሉያ፣ በቤቷ ውስጥ እግዚአብሔር መፍራት ስለነበረ ዕዳ ትቶላት ሳይሆን እግዚአብሔርን መፍራት ትቶላት ስለሄደ ሃሌሉያ፣ እግዚአብሔር ባለ ዕዳ አድርጎ ልጆቿን ሊወስድ የመጣውን አሳፍሮ ያንን የስጋት ያንን የፍርሃት ያንን የአደጋ በር እንደዘጋላት ዛሬ አንድ የተዘጋ የጨለማ በር አለ ብሎኛል ጌታ። አሜን። አንድ የተዘጋ የአውሬ በር አለ ብሎኛል መንፈስ ቅዱስ። አሜን። ኦ ሃሌሉያ። አሜን። አላውቅም ይደር ባንተ ፊት። አንዳንድ ጊዜ ወገኖች ሆይ በሀገር ጉዳይ ጥያቄ ብኖርባችሁ እደግመዋለሁ። ለምን ድገም እንደምለኝ አላውቅም። በአገልግሎት ዙሪያ አንዳንዴ የሚነዘንዛችሁ የሚቀዘቅዛችሁ ምቾት ያሳጣችሁ ነፍሳችሁን ወገኖች የሚያስጨንቅ እግራችሁ እየተከተለ የሚከራከራችሁ የሚሟገታችሁ ባላንጣ የሆነባችሁ ነፍሳችሁን ያስጨነቀ መንፈሳችሁን ልባችሁን ያደከመ ነገር ይለኛል መንፈስ። በእውነት መለኮት ዛሬ ጣልቃ ገብቼ እኔ ራሴ ጣልቃ ገብቼ ላይከፈት ዘግቼዋል። አሜን። ዳግም ላይነሳ ቆልፌዋል። የዳዊት መክፈቻ በጫንቃ ላይ ነው። የዘጋውን የሚከፍትልህ እህቴ፣ የሰው አፍ የተዘጋላችሁ፣ የአመፀኞች እጅ የተሰበሰበላችሁ፣ የተከራካሪዎች ጉባኤ የተበተነላችሁ ትዝ ይላችኋል። ነቢዩ ናታን ወደ ቤርሳቤ ሲመጣ ከተማ ውስጥ አስፈሪ ጉባኤ ተሰብስቧል። እግዚአብሔር በተናገረ አቅጣጫ ላይ እግዚአብሔር በሚመጣበት አቅጣጫ ላይ ነገር ጨለመ፣ ነገር ያበቃ ይመስላል። ኤዶንያስ ታዋቂና ፌመስ የሆኑ ሰዎችን ከመከላከያም ከቤተ ክህነትም ወገኖቼ ሆይ ከመከላከያም ታዋቂ ሰዎችን ይዞ እስራኤልን ይዞ ከተማ ውስጥ ጥሩምባ እየተነፋን ሰለሞን ጉዳይ አበቃለት ይመስላል፣ ያከተመለት ይመስላል። ድንገት እግዚአብሔር ጣልቃ ሲገባ ሃሌሉያ፣ የአመፀኞች ስብስብ ተበተነ። አንድ የአውሬ ክምችት የተበተነላችሁ፣ አንድ የአውሬ ስብስብ የተበተነላችሁ ሰዎች አላችሁ። ከአይጀሩ ላይ ሟርት የተነሳላችሁ ማቲካንሶ ጨለማው የተበተነላችሁ ሰዎች አሉ። የተዘጋታላችሁ ሰዎች አላችሁ። የስብከት አይደለም ድምጽ ነው የሰማው። እግዚአብሔር ስለኔ ይመሰክራል። አሜን። እግዚአብሔር ስላንቺ ይመሰክራል። እግዚአብሔር የተንቀሳቀሰላችሁ ሰዎች አላችሁ። ለተውሽው ነገር ላሳደርሽው ነገር አታፍሪም፣ አትዋረድም፣ አንገት አትደፋም፣ አንገት አትደፍም። ቀና ብለህ ይህን ጾም ጸሎት ሲጨርሱ ሃሌሉያ ገዳዎቹን ካስወጣች በኋላ በሩን ቆልፋ ወደ ሰገነቱ ወጣ ምድሪቱ የእናንተ ናት እንዳለች ያቺ በኢያሪኮ ከተማ ጫፍ ላይ አለች። ስሟ የሚነገረው ለመናገርም እኔ ያሳፍረኛል። እንደ ስሟ አይደለች። ኃያላንን ለማሳፈር ጠቢባንን ለማሳፈር በሚፈርስ ከተማ ቤቷን የታደገች በሚፈርስ ከተማ እግዚአብሔር በሚመታ ከተማ ላይ በቤቷ ውስጥ መለኮትን ያስገባች በቤቷ ውስጥ ድምጽን ያስገባች ትንቢትን ያስገባች
እግዚአብሔር በሰፈሯ በመንደሯ የሰራውን ሳይሆን በሌላ ከተማ የሰራውን በቤቷ እንደሚሆን አድርጋ በእምነት የተቀበለች ገዳዎቹ ከወጡ በኋላ በሯን ዘግታ ወደ ሰገነት ወጣችና ከሞን ተነሱ አለቻቸው። እግዚአብሔር አምላክ የገዳዎችን ወገኖች ሆይ ገዳዎችን አስወጥቶ ደጁን የዘጋላችሁ ሰዎች አላችሁ። ሃሌሉያ ፕሬዝ ጋድ። ራዕይ ገዳይ፣ ተስፋ ገዳይ፣ እምነት ገዳይ፣ አገልግሎት ገዳይ፣ ሩጫ ገዳይ እግዚአብሔር አምላክ የዛ ክፉ ሰው እግር ከኋላቸው ነው። በሩን ዝጉት እንዳለ አንድ እናንተ መዝጋት ያልቻላችሁ ሲዘጉ ሲከፈት ዕለት ወገኖች ሆይ የሚደረገው ክርክር ዛሬ ከዘመናችሁ ላይ እግዚአብሔር የቆረጠላችሁ የገታላችሁ ሰዎች አላችሁ። አላውቅም እንግዲህ እየነዳኝ ነው። አንዱ ይሄ ነው። አሜን ብላችሁ ባለመልእክቶቻችሁ መልእክቶቻችሁን ተቀበሉ። እግዚአብሔር ገቶልኛል የምትሉ አሜን አሜን። በዚህ እገተዋል። አንድ እግዚአብሔር ወገኖቼ ወይ ሕያው ማስረጃ ይሆን ማንም አንደበቱን ውሻ እንኳን ምላሱን እንዳላንቀሳቀሰባቸው ማንም ምላሱን ማንቀሳቀስ የማይችል ሕያው የሆነ ከሰማይ የሆነ ከመለኮት የሆነ ከእግዚአብሔር የሆነ በማስረጃ እግዚአብሔር በቤታችሁ በሕይወታችሁ በኑሯችሁ ውስጥ በዚህ ጸሎት ተገልጦ ያሳረፈው ማህተም አለ። የእግዚአብሔር እጅ ወጣ በቃ ራይት አድርጋ ፈርማበት መልሳ የሰጠቻችሁ ፋይል አለ። አንድ በእግዚአብሔር የተነበበ ፋይል አለ። እኔ መንፈስ ቅዱስ ይናገር። ሃሌሉያ ክብር ለጌታ። ሁለተኛው ሕዝቅኤልን ታውቃላችሁ፣ እሱ ነውና ሕዝቅኤል 37 ላይ የመጣ ድምፅ ነው። አሁን እኔ እንግዲህ የምሰብከውን መጨረሻ ላይ አጭር ነገር ተናግሬ ጸልይላችኋል። ሕዝቅኤል 37 ላይ እግዚአብሔር እጅ በላይ ላይ ነበረች ነው የምለው። ከዛም በኋላ ደግሞ እግዚአብሔር መንፈስ አነሳኝ ይላል። ወዴት? አጥንቶቹ ወደ ሞሉበት ሸለቆ ወሰደኝ፣ በዛ አኖረኝ፣ በአንጻሩ ማመላለሰኝ ይላል። ቀጥሎ አንድ ጥያቄ ጠየቀው። የሰው ልጅ ሆይ አለ፣ እነዚህ የደረቁ አጥንቶች መድረቅ ብቻ ሳይሆን የተበታተኑ አጥንቶች፣ የደረቁ የተበታተኑ እጅግ የበዙ እነዚህ አጥንቶች በሕይወት ሊኖሩ ይችላሉን ብሎ ጠየቀ። እኔ አሁንም ድምፅ ነው የምሰማው፣ የማስተላልፈው መልእክት አለኝ። አሜን። ይሄ ጥያቄ አዎ ወይ አይደለም የሚል ምላሽ የሚፈልግ ሕዝቅኤል ግን በጣም የሚገርም ሰው፣ ምናልባት እንደ ሰው ካነበበ ተነስቶ መመለስ ይችል ነበር። እግዚአብሔር ሉዓላዊ አምላክ ነው። ትላንትና በታሪክ ትዝ ይለኛል በኤልሳ እጅ የሞተ እንደተነሳ ምናልባት ሰምቶ ሊሆን ይችላል። እኔ አላውቅም። በኤልያስም እጅ የሞተ እንዲሁም በኤልሳ መቃብር ውስጥ የወደቀ ሬሳ ብድግ እንዳለ ያውቃል። ስለዚህ ካነበበው ነገር ተነስቶ መመለስም አልፈለገም። ደግሞም ዝም ብሎ በትምክህተኝነትም እንደው ይኖራሉ ብሎ አጉልም ደግሞ መናገር አልፈለገም። ታምብል ነበረ፣ ትሁት ነበረ፣ ቅን ነበረ። የተናገረው አንድ ነገር፣ ጌታ ሆይ ይሄንን ጉዳይ አንተ ብቻ ታውቃለህ። ይኑሩ አይኑሩ የምታውቀው አንተ ብቻ። ጌታ ሆይ አንተ ብቻ ታውቃለህ ብለው ነገርን ለኔ ተው። ጉዳያቸውን በፊት የተው። አሁንም ያንኑ መልእክት ነው የምደግመው በሌላ ቋንቋ። የተው አሉኝ አለ እግዚአብሔር። አንድ ጊዜ አንድ ጠቢብ ሽማግሌ ነበረ ይባላል። ይሄ ጥሩ አድርጎ ማስራ ስለሚያደርግላችሁ ይሄን ነግራችሁ ወደፊት እንሄዳለን። በጣም በጥበብ የታወቀ
በጣም እድሜ የጠገበ ሽማግሌ ነበርና ወጣቶቹ ተነጋገሩ። ይህ ሰው በጣም ጥበበኛ ነው። አዎ ጥበበኛ ነው። እድሜ ጠገብ ነው። ዝናው የወጣ ነው በጥበቡ። አዎ ስለዚህ ይሄን ሰው እናስተዋለን ብሎ እንዴት እናስተዋለን ብሎ ተነጋግረው አንድ ወፍ ይዘው በእጃቸው ውስጥ አድርገው ቀጥ ብለው ወደዚህ ጠቢብ ሽማግሌ እጃቸውን ከኋላ አድርገው እጃቸውን ወደ ኋላ አድርገው ወፏንም በእጃቸው ውስጥ ይዘው አንተ ጥበበኛ ነህ። አዎ ስለዚህ አንድ ወፍ በእጃችን ውስጥ አለ። እቺ ወፍ በህይወት ናት ወይስ በህይወት አይደለችም? ጥበበኛ ሰው ስለሆነ እስቲ መልስ ስጠን ብለው ጠየቁት። በህይወት ናት ብሎ ካለ ዛዋ ጨምቀው ይሄው ሞታለች ብለው ሊያሳይ፣ አይ ሞታለችም ካለ ይሄው በህይወት ናት ብለው ዋና ዓላማ ሰውየውን ማሳት ነው የተፈለገው። ምን የሚመልስ ይመስላችኋል? እኔ እንደ ሕዝቅኤል የመለሰ ይመስለኛል። ይህ ሽማግሌ ሞቷም ሆነ ህይወቷ በእናንተ እጅ ነው። የእግዚአብሔር ሕዝብ ሆይ ነገርህ በእግዚአብሔር እጅ ነው። እሱ የሚያደርገውን ያውቃል። የተበታተነው፣ የደረቀው፣ የሞት ድምፅ የሞላው አጥንት የሞላው ሸለቆ እግዚአብሔር ያውቃል ስትል እንደገና በዛ ሸለቆ ላይ እግዚአብሔር የህይወትን መንፈስ፣ የህይወትን ቃል፣ የትንቢትን ቃል ያመጣል። ነገራችሁ በእግዚአብሔር እጅ የተዋለ አንተ ብቻ ነህ በህይወት እንዳለም በህይወት እንደሌለም የምታውቀው ብላችሁ የተዋችሁ እግዚአብሔር አምላክ በእጅ ያለው ነገር ቢበላሽ እንኳን እንደገና መልሼ እሰራዋለሁ፣ እንደወደድኩ እሰራለሁ። ስለዚህ እግዚአብሔር ባንቺ ዘንድ፣ እግዚአብሔር በእኔ ዘንድ፣ እግዚአብሔር በቤታችን፣ እግዚአብሔር በከተማችን በውኑ መስራት አይቻለው ምን? ስለዚህ ይሄንን ነው የምትሉላችሁ። ፈጠን ብለን ምን ያህል ደቂቃ እንዳለን አላውቅም። እግዚአብሔር አምላክ የተባረከ ይሁን። መጽሐፍ ቅዱሳችን እናወጣና ዘጸአት ምዕራፍ 2 ላይ እንሄዳለን። ፓስተርዬ ምን ያህል ደቂቃ አለ? 25 ደቂቃ በላይ አለ። ኦኬ። ስለዚህ ዘጸአት ላይ እንሄዳለን። ይሄንን ቃል እናነባለን። ነገራችሁ በእግዚአብሔር እጅ አለ። ነገርሽ በእግዚአብሔር እጅ አለ። ተውለት። ዘጸአት ምዕራፍ 2 ከ23 ጀምሬ አነባለሁ። ከዚያም ከብዙ ቀን በኋላ እንዲህ ሆነ፣ የግብፅ ንጉሥ ሞተ። የእስራኤልም ልጆች ከባርነት የተነሳ አለቀሱ። ስለ ባርነታቸው ጩኸታቸው ወደ እግዚአብሔር ወጣ። ወደ እግዚአብሔር የደረሰ ጩኸታል፣ ወደ እግዚአብሔር የወጣ ጩኸታል። ወጣ። ስለ እርዳታ ለማግኘት የጮሁት ጩኸት ወደ እግዚአብሔር ደርሷል። እናንተን ደስ ለማሰኘት እኔም ደስ እንድለኝ አሚን ወገኖቼ ሆይ እንዳገኝ አይደለም፣ እግዚአብሔር ጋር የደረሰ ጩኸታል፣ ወደ እግዚአብሔር የወጣ ጩኸታል፣ የእግዚአብሔርን ትኩረት የሳበ ጩኸታል፣ በጊዜ የተጮኸ ጩኸት፣ እግዚአብሔር አምላክ ለቀጠረው ዘመን፣ ለቀጠረው ጊዜ፣ ለሚመጣበት ለሚገለጥበት የተጮኸ ጩኸት ወጣ። እግዚአብሔር የለቅሶአቸውን ድምፅ ሰማ። እግዚአብሔር ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ።
እግዚአብሔር የእስራኤል ልጆች አየ፣ እግዚአብሔርን በእነርሱ ላይ ያለውን አወቀ ይላል። እስራኤል እርዳታ ለማግኘት የጮሁት ጩኸት ወደ እግዚአብሔር ደረሰ። ዛሬ ለእናንተ የምተው ዋናው ማሰሪያው ወደ እግዚአብሔር የደረሰ ጩኸታል፣ ወደ እግዚአብሔር የወጣ ጩኸታል። በብዙ ስቃይ፣ በብዙ ወገኖቼ ሆይ ጭንቀት፣ መከራ እያለቀሱ ለእርዳታ እስራኤል ወደ እግዚአብሔር የጮኸው ጩኸት እግዚአብሔር ሰማ ይላል። ወደ እግዚአብሔር ደረሰ። ቁጥር 24 ላይ በመከራና በስቃይ ውስጥ ሆኖ የጮሁት ጩኸት እግዚአብሔር ሰማ ይላል። እግዚአብሔር አምላክ ከያዕቆብ ነው ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ፣ ሰማ፣ አሰበ። በእነርሱ ላይ ያለውን ነገር ተመለከተ፣ አወቀ ይላል። ቁጥር 24ን እንደገና መልሰን እንድናነብ ፈልጋለሁ። ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ፣ አሰበ። በያላችሁበት ወገኖቼ ሆይ ይህንን ቃል እንድታስቡ ፈልጋለሁ። እግዚአብሔር ሰማ፣ እግዚአብሔር አሰበ፣ እግዚአብሔር ተመለከተ፣ አወቀ። እግዚአብሔር አሰበ ማለት ወገኖቼ ሆይ ትዝ አለው ማለት አይ አስታወሰ ማለት አይደለም። እግዚአብሔር ሲያስብ ለብዙ ዓመታት የቆዩ ተስፋዎች በእርሱ የተሰጡ በእርሱ የታቀዱ የነጻነት ዘመን፣ የመፈታት ዘመን፣ የመለቀቅ ዘመን ዘጸአት ሊሆን እንደደረሰ ሃሌሉያ የሕዝቡን ጩኸት ሰምቶ ነፃ የሚያወጣ ጌታ እንደመጣ አሰበ ማለት በተናገረው አቅጣጫ የሕዝቡን ጩኸት፣ የሕዝቡን መከራ፣ የሕዝቡን ስቃይ ሰምቶ እግዚአብሔር መለኮት ጣልቃ ሊገባ የብዙ ዘመን ሐሳቡን፣ የብዙ ዘመን እቅዱን፣ የብዙ ዘመን ምክሩን ለመፈጸም መንቀሳቀሱን የሚያሳይ እንጂ አስታወሰ ትዝ አለው ለማለት አይደለም። ቁጥር 7 ላይ እንሄዳለን። ቁጥር 4 ጀምሮ ወደ ላይ ተመልሰን እናነባለን። ምዕራፍ 3 እግዚአብሔር ወጥቶ ነፃ ማውጣት ሲጀምር ወገኖቼ ሆይ በእሳት ውስጥ ሆኖ ምዕራፍ 3 ቁጥር 3 እና 4 እግዚአብሔር ልሂድና ቁጥቋጦ ስለምን አልተቃጠለ ይህን ታላቅ ራእይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ ሆኖ እርሱን ጠርቶ ሙሴ ሙሴ አለው ይላል። እግዚአብሔር የሕዝቡን ጩኸት ሰምቶ የሕዝቡን ስቃይ አውቀው ነፃ ለማውጣት ሲንቀሳቀስ መጀመሪያ ያደረገ ወገኖቼ ሆይ በእሳት ሆኖ ለሙሴ ተገለጠ። ሙሴ የዘወትር ተግባሩን ምዕራፍ 3 ላይ በጎችን እየነዳ ወደ ምድረ በዳ ዳርቻ በቀረበ ጊዜ ድንገት የሐዘንን ዘመን፣ የውርደትን ዘመን፣ የመከራን ዘመን ወደ ክብር የሚቀይረው የእግዚአብሔር መገለጥ በእሳት ውስጥ ሆኖ ታየ። ዛሬ እግዚአብሔር ሕዝብ ሆይ ለሁሉ ነገር ገደብ ስላለ፣ ለሁሉ ነገር ጊዜ ስላለው፣ ለሁሉ ነገር ወገኖቼ ሆይ ፍጻሜ ስላለው እግዚአብሔር አምላክ ጩኸታችንን ሰምቶ ጩኸታችሁን ሰምቶ የሐዘን ዘመን፣ የመከራ ዘመን፣ የለቅሶ ዘመን፣ የውርደት ዘመን
የስቃይን ዘመን በክብር ሊተካ በነፃነት ሊተካ የስራትን ዘመን በመፈታት ሊቀይር በእሳት መካከል ሆኖ እግዚአብሔር ሙሴን አናገረው። እግዚአብሔር በእሳት ተገልጦ ሙሴን አናገረው። በዚህ ጉባኤ ውስጥ ወገኖቼ ሆይ እግዚአብሔር ለቀጠረው ዘመን፣ እግዚአብሔር ለቀጠረው ጊዜ፣ እግዚአብሔር የተናገረውን ለማድረግ በሚንቀሳቀስበት ዘመን እግዚአብሔር በእሳት፣ በመንፈሱ እሳት፣ በቃሉ እሳት፣ በድምፁ እሳት በሕይወታችሁ ላይ በዘመናችሁ ላይ መጥቶ የሚያነጋግራችሁ ልባችሁና መንፈሳችሁን አእምሮአችሁን ለዚህ ነገር አዘጋጅታችሁ የእግዚአብሔርን ሰዓትና ጊዜ እየተጠባበቃችሁ ላላችሁ ለእናንተ የምስራች ጩኸታችሁ ወደ እግዚአብሔር ደርሶ እግዚአብሔርን ከሰማይ ያንቀሳቀሰ እግዚአብሔርን ከሰማይ የሳበ ሃሌሉያ። እግዚአብሔር አምላክ በእሳት ውስጥ ቆሞ ሙሴን አናገረው። ቁጥር 7 እና 8 ነው ዋናው ሐሳብ የምፈልገው። እግዚአብሔር በእሳት ተገልጦ ሙሴን ወገኖቼ ሆይ በእሳት ውስጥ ቆሞ ሙሴን ያናገረበት አጭር እቺን ብቻ ተናግሬ ጸልይላችኋል። ለሁለት ዋና ምክንያት ነው እግዚአብሔር በእሳት ለሙሴ ተገለጠ። ሁለት ዋና መሰረታዊ ምክንያቶች ናቸው። እግዚአብሔር በእሳት ውስጥ ሆኖ የሕዝቡን ጩኸት ሲሰማ፣ የሕዝቡን መከራ ሲያውቅ፣ ስለ ሕዝቡ ሲገደው እግዚአብሔር በእሳት ውስጥ ሆኖ ለሙሴ የተገለጠው ስለ ሁለት መሰረታዊ ወሳኝ ስለሆኑ ሁለት መሰረታዊ ጉዳዮች እግዚአብሔር ለዚህ ሰው ራሱን ገለጠ። ቁጥር 7 ላይ ሃሌሉያ አሜን። በዚህ ምክንያት ቁጥር 7 ይሄ መልሳችሁ ነው። ሃሌሉያ እግዚአብሔር አለ በግብፅ ያለውን የሕዝቤን መከራ በእውነት አየ። ከአስገባሪዎቻቸው የተነሳ ጩኸታቸውን ሰማው፣ አየው፣ ሰማው። ስቃያቸውን አውቃለሁ። 3 ቃላቶች ታገኛላችሁ። አየው፣ ሰማው፣ አወቅ፣ ተረዳው። ሃሌሉያ በግብፃን በጨካኞች እጅ የሚሰቃዩትን የሕዝቡን መከራ ማየቱን፣ መስማቱን፣ መረዳቱን ሊነግረው ሊገልጥለት ተገለጠ። እግዚአብሔር ሕዝቡን እንደሰማ፣ ሕዝቡን እንዳየ፣ ሕዝቡን እንደተመለከተ ስለነሱ ግድ እንዳለው ለባራው ሊነግረው ለባራ ወገኖቼ ወይ ሊገልጥለት ተገለጠ። ነገር እንዳልነበረ መሆን የሚችለው እግዚአብሔር ሲገልጥ ብቻ ነው። ነገር እንዳልነበረ መቀጠል የሚችለው እግዚአብሔር ሲነግረን ብቻ ነው። ሙሴ በታሪክ አይደለም ያወቀው። ማየትን፣ መስማትን፣ መረዳትን ልነግር በዚህ ሰዓት በእሳት ተገለጠ። ለዚህ ዘመን አቆየ እግዚአብሔር። ለዚህ ዘመን አተረፈሽ እግዚአብሔር። መትረፍ የማይገባቸው ሰዎች የተረፉት፣ መኖር የማይገባቸው ሰዎች የኖሩት እግዚአብሔር እድሜ የቀጠለላችሁ ለዚህ ዘመንና ለዚህ ጊዜ ለዚህ ቀን ነው ወገኖች። እግዚአብሔር ስለኔ ይገደዋልን? እግዚአብሔር የማልፍበትን ነገር ያያልን? እግዚአብሔር የሆነ ያለውን ነገር ያውቃልን? አዎ በእውነት እግዚአብሔር ያያል። በእውነት እግዚአብሔር ያውቃል። በእውነት እግዚአብሔር ስለናንተ ስለ ሕዝቡ ግድ ይለዋል። ስለ ችግረኛ ጩኸት ግድ የምለው፣ ስለ ሕዝቡ ጩኸት ግድ የምለው፣ ስለ ሕዝቡ ስቃይ ግድ የምለው፣ በሕዝቡ ሐዘን በሕዝቡ ስቃይ ደስ የማይሰኝ የእስራኤል አምላክ እግዚአብሔር ዛሬም በሐሩር አልተቀየረም። ዛሬም ወገኖቼ ሆይ እግዚአብሔር ይህንን ሐሳቡን አልቀየረው። አሜን። ሁለተኛው ላይ ነው ልቤን የነካው። ኢየሱስ ጌታ ነው። እንደኛው የተገለጠበት ምክንያት በግብፃን እጅ በጨካኞች የሚሰቃየውን የሕዝቤን መከራ ሃሌሉያ ገደብ ላበጅለት ነው አለው። ቁጥር 8 እግዚአብሔር ለሙሴ የተገለጠበት ሁለተኛው ምክንያት
ለብዙ ዘመን ሕዝቤን ባሰቃየው ፈርዖን ላይ እርምጃ የሚወስድበት ጊዜ ስለደረሰ ሃሌሉያ አሜን አሜን በእኔ የተወሰነ ዘመን ስለደረሰ አቱር ዳኒባንቶ ሃሌሉያ አሁን እንግዲህ አለው ምዕራፍ 6 ቁጥር 1 እንድታነቡ ሃሌሉያ ገልበጥ አድርጋችሁ ምዕራፍ 6 ቁጥር 1 አሁን እንግዲህ ሙሴ አለው ኢየሱስ ክርስቶስ ጌታ ነው በፈርዖን ላይ የማደርገውን ታያለ ሙሴ አለው እሱ መደበኛ ትርጉም ይሁን ወገኖች አሁን ሃሌሉያ በፈርዖን ላይ የማደርገውን ታያለ እኔ አድራጊ ነኝ በእኔ የተወሰነ ዘመን ደርሷል በእኔ የተወሰነ ጊዜ ደርሷል አሁን ጊዜውን ስቀበል በጽድቅ ፈርዳል ማጂ ባህራሃዲያኖስ እግዚአብሔር አምላክ ዘመን ደርሷል ይልሃል ወገን እግዚአብሔር የወሰነው ጊዜ እግዚአብሔር የወሰነው ዘመን እግዚአብሔር የቀጠረው ጊዜ ደረሰ ይልሃል እግዚአብሔር ከዚህ በኋላ ጊዜው የፈርዖን ጊዜ አይደለም የሟርተኞች ጊዜ አይደለም የጨቋኞች ጊዜ አይደለም የገፊዎች ጊዜ አይደለም ሃሌሉያ ከዚህ በኋላ የእብሪተኞች ጊዜ አይደለም የጨው የሚያመልጡበት የጨው የእግዚአብሔርን ክብር የሚያዩበት እግዚአብሔርን ያሉ እግዚአብሔርን የፈለጉ ወገኖቼ ወደ እግዚአብሔር የቀረቡ እግዚአብሔር የቀረበ መጻተኛ እግዚአብሔር ከሕዝቡ ይለየኛል አይልበል እንዳለ እግዚአብሔር አምላክ ጉልበት ላጣ ሕዝብ አቅም ላጣ ሕዝብ ረጂ ላጣ ሕዝብ ነገር ግን በእግዚአብሔር ፊት ነገሩን ለተው በእግዚአብሔር ፊት ለሚጮ እግዚአብሔር ጊዜው ደረሰ ይላቸዋል አሜን 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 ለብዙ ዘመን ባስጨነቃቸው ላይ ሊፈርድ አቤት 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 አዲሱ መደበኛ ትርጉም ምዕራፍ 6 ቁጥር 1ን ፓስተር ይቢያነብልኝ ደስ ባለኝ ኢየሱስ ጌታ ሃሌሉያ ኦ ሃሌሉያ አረ እግዚአብሔር እሳት ያለ ወገኖች እግዚአብሔር ሙሴ አለው ወይ በፈርዖን ላይ የማደርገውን አሁን ታያል አንብቤዋል አድራጊ እኔ ነኝ ተመልካቹ አንተ ታያለ እኔ አደርጋለሁ ለብዙ ዘመን ባስጨነቀ ለብዙ ዘመን በቃ የመከራን እጅ በጫነብህ አንገት ባስደፋ ላይ ባስለቀሰ ላይ ባስነከሰ ላይ መራራ እንድትሆን ባደረገ ሐዘንተኛ እንድትሆን ባደረገ በእውነት አቅም ላጣልብህን ነፍስህ ላደከመው በዛ ጉዳይ ላይ ይላል ወገኖቼ ትንቢታዊ ቃል ነው የምናገረው የማደርገውን አሁን ታያል የተወሰነ ጊዜ ደረሰ በጠላት ላይ እግዚአብሔር እርምጃ ለመውሰድ ባስጨነቀ ላይ እርምጃ ለመውሰድ የመከራን ቀንበር ለመስበር ለብዙ ዘመን አብሮን የቆየ ሐዘን ለብዙ ዘመን አብሮን የቆየ የልብ ስብራት በሽታ ሆኖ ወገኖቼ ሆይ ነፍሳችንን ስጋችንን ያደከመ አንገት ያስደፋ እንደ ግለሰብ እንደ ቤተክርስቲያን እንደ አገር ወገኖቼ ሆይ ያስጨነቀን ጉዳይ ላይ እግዚአብሔር ጊዜው ደረሰ ይላል መጽሐፍ ቅዱስ ሲናገር እኔ ጊዜውን ስቀበል ነው ምለው መዝሙር 75 ላይ አሜን እኔ ጊዜውን ስቀበል በጽድቅ ፈርዳለሁ አሁን ጊዜውን ከፈርዖን እጅ ተቀበለ አሁን ከማርተኞች እጅ ተቀበለ አሁን ከደጋሚዎች እጅ ተቀበለ አሁን ከውሸተኛሞች እጅ ተቀበለ አሁን ከሌቦች ተቀበለ መድረኩን ይቀበላል ህዝቡን ይቀበላል ስሙን ይቀበላል እግዚአብሔር ቤቱን ይቀበላል አሜን ሃሌሉያ አሜን 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 ከዚህ በኋላ ማንም እንደወጣ እንደፈለገ የሚወርድበት የሚወጣበት ላይሆን ጊዜውን ተቀበለ እግዚአብሔር አሜን ሃሌሉያ እግዚአብሔር ሲወርድ ሃሌሉያ አሁን በፈርዖን ላይ የማደርገውን ታያለ እግዚአብሔር ሲወርድ ሲንቀሳቀስ በዘመን ላይ በታሪክ ላይ ወገኖቼ ሆይ ያልተጠባበቃችሁት ያልተለማመዳችሁት ነገር ይሆናል በታሪካችሁ ላይ በዘመናችሁ ላይ በህይወታችሁ ላይ እግዚአብሔር ሲወርድ ቁጥር 8 እግዚአብሔር ሲንቀሳቀስ ወገኔ ሆይ እግዚአብሔር ሲወርድ የሞት ሸለቆ
በሕይወት እንደተሞላ በተስፋ እንደተሞላ የሌለ ወደ መኖር እንደመጣ ሃሌሉያ እግዚአብሔር ሲንቀሳቀስ እግዚአብሔር ሲወርድ እግዚአብሔር አምላክ ረጅም ዘመን ያሰበውን ምክሩን ለመፈጸም ለማድረግ በተንቀሳቀሰበት በዚህ ሰዓት ለብዙ ዘመን የተጫነብህ የመከራ ቀንበር ይሰብራል ይላል ጌታ እግዚአብሔር። አሜን። ለብዙ ዘመን አብሯችሁ የቆየ ስብራት፣ ለብዙ ዘመን አብሯችሁ የቆየ እፍረት እንዲህ ይላል እኮ እግዚአብሔር ወገኖቼ ሆይ ሐናን አሰባት ይላል። ሃሌሉያ ባፈረችበት አንገት በደፋችበት በተገፋችበት አሰባት ማለት ትዝ አለው። ሰው ነው ሲያስብ ትዝ ብሎት የሚደውልልህ። እግዚአብሔር አሰበ ማለት ጣልቃ ገባ ማለት። አሜን አሜን። እግዚአብሔር አሰበ ማለት የተናገረውን ለማድረግ ተንቀሳቀሰ ማለት። እግዚአብሔር አሰበ ማለት ነገሮች ይለዋወጣሉ፣ ይቀያየራሉ። የካላንደር ለውጥ ይሆናል፣ የስፍራ ለውጥ ይሆናል። የመከራን ሰፈር ለቀ፣ የሐዘንን ሰፈር ለቀ ወደ ክብር፣ ወደ ሙላት፣ ወደ ስፋት፣ በደስታ ውስጥ ትገባለህ ማለት። አሜን ሃሌሉያ። እግዚአብሔር እንዲህ ነው የምለው፣ ጊዜው ደረሰ። yes praise god። ጊዜውን ተቀብያለሁ። ዘመኑ የኔ ነው። እግዚአብሔር በሚንቀሳቀስበት እግዚአብሔር በወረደበት ሁኔታ እንደዛ ላይ መስል ይችላል። ጨለማ ሊበረታ ይችላል። ፈርዖን ሊስቅ ይችላል። ዙራ ሊያሾፍ ይችላል። ጦቢያ ሰንበላጥ ሊቀልድ ይችላል። ግዴለም እግዚአብሔር ጊዜውን ተቀብሎታል። በዙሪያ ያለውን በቤት ያለውን ጨለማ አትይ፣ በሰፈር ያለውን አትይ፣ የሚሟገትን የሚከራከርን አትይ። መሰብሩ አይቀርም፣ መልቀቁ አይቀርም፣ መነቀሉ አይቀርም፣ መሰበሩ አይቀርም። አሜን ሃሌሉያ። thank you jesus ሮሰላ ጃታኩና ላቫኒያዶስ እግዚአብሔር ሲወርድ በሕይወታችን ጣልቃ ሲገባ የውርደት ዘመን በክብር ይቀየራል። አሜን። የለቅሶ ዘመን ወገኖቼ ሆይ በሳቅ ይተካል። አሜን። የሐዘን ዘመን በደስታ ይለወጣል። አሜን። የእስራት ዘመን ሃሌሉያ አጋንንታዊ ስራት፣ ሰዋዊ ጭቆና፣ ጠላት ሰይጣናዊ ስራት በሰው ሕይወት ላይ ወገኖቼ ሆይ ለብዙ ዘመን የተቀመጡ ሐዘኖች፣ ስብራቶች፣ ጭቆናዎች፣ መከራዎች የእግዚአብሔር መንፈስ የእግዚአብሔር ቅባት ሃሌሉያ ከእሳት ውስጥ የሚወጣ ድምጽ፣ ከቃሉ እሳት የሚወጣ ከመንፈሱ እሳት የሚወጣ ሃሌሉያ ከአምልኮ እሳት ውስጥ የሚወጣ የአምልኮ እሳት በጽዮን ክብር ቤተክርስቲያን የቃሉ እሳት ሃሌሉያ ሃሌሉያ የክብር እሳት አሁን የሚያንቀሳቀሳቸው ልጆች አሉት። yes praise god ሬክላዲያስ በዚህ ጉባኤ ውስጥ አለኝ እግዚአብሔር ሃሌሉያ የክብር ዘመን ስለደረሰ ሃሌሉያ ሕዝቡን ከባርነት ነፃ ለማውጣት የተናገረውን የትንቢቱን ቃል ለመፈጸም እግዚአብሔር ሲነሳ ይዟቸው የሚነሳ ሴቶች አሉ፣ ይዟቸው የሚነሳ ወንዶች አሉ። ጆሮ ያለው ይስማ። እግዚአብሔር የትንቢቱን ቃል ለመፈጸም የረጅም ዘመን ምክሩንና ሐሳቡን ለማከናወን በተንቀሳቀሰበት ሰዓት በተገለጠበት ሰዓት ይዟቸው የሚነሳ ወንዶች አሉ፣ ይዟቸው የሚነሳ ሴቶች አሉ፣ ዲቦራዎች አሉ፣ ኢያኤሎች አሉ፣ ኢያሱዎች አሉ፣ ኢዮቦች አሉ። አሜን። ፓሶ ፓካታራ ባዲያባስ ሲክላአዶስ ዣባጊራ ክራዶ ለሃዲያባስ ሃሌሉያ። ስማ የእግዚአብሔር ሕዝብ ሆይ አትቀልድ። ሮስ ስማ ሁሌ ውርደት አይሆንም፣ ሁሌ ሐዘን አይሆን፣ ሁሌ ለቅሶ አይሆን፣ ሁሌ ስቃ አይሆን፣ ሁሌ ወገኖች የመጨቆን አይሆን፣ አሜን። ሁሌ መከራ አይሆን። ፓታሮስ እግዚአብሔር ከባርነት ነፃ ለማውጣት ፓስተርዬ በመደበኛው አዲስ ትርጉም ይሁን በምን 102 ከቁጥር 19 እስከ 20 ያነብልናል መዝሙር። እግዚአብሔር ከባርነት ነፃ ለማውጣት ከመከራ ለማላቀቅ ከሐዘን ለማላቀቅ ከጨለማው አሰራር ከአጋንንታዊ ተጽዕኖ ከፈርዖን ባርነት ሕዝቡን ለማላቀቅ በሚነሳበት ጊዜ መልእክተኛ አድርጎ የሚያንቀሳቅሳቸው በጽዮን ክብር ቤተክርስቲያን ውስጥ አሉ። አሁንም ደግማል መልእክተኛ አድርጎ የሚያንቀሳቅሳቸው። አሜን አሜን አሜን። ይህንን አዋጅ የሚያውጁ አዋጅ አለ የሚሉ ልጆች ይነሳሉ። አዋጅ አለ። ኢየሱስ ጌታ ነው። ፈርዖን አዋጅ አለ። ጊዜው የእግዚአብሔር ነው። ሃሌሉያ። ሕዝቡን ትለቃለህ፣
ምድሩን ትለቃለህ። አገዛዝ ያበቃል፣ ክፋት ያበቃል፣ ጭቆና ያበቃል። ከዚህ በኋላ ሲስተም ብትቀያይር አይሰራልህም። ስውር አጀንዳ አይሰራልህም። ከዚህ በኋላ ጠንቋዮችን፣ መተተኞችን ከዚህ በኋላ መቀጠል አይችሉም። አሜን። ፊት ለፊት ቆመው ፈርዖንን ልቀቅ የሚሉ ሴቶች ይነሳሉ። እግዚአብሔር ሲንቀሳቀስ የሚያንቀሳቅሳቸው የቁርጥ ቀን ልጆች፣ ሃሌሉያ፣ በእሳት የተመረቁ፣ ሃሌሉያ፣ ከሞት ሰፈር የወጡ፣ ከአዋጅ ከሞት አዋጅ ያመለጡ፣ ሃሌሉያ። የእግዚአብሔር ምሕረትና እግዚአብሔር ቸርነት ዛሬን ያሳያቸው። ቀን መጣልሽ፣ ዘመን መጣልሽ። ክብሩን ሳላይ፣ ኃይሉን ሳላይ፣ ክንዱን ሳላይ፣ እጁን ሳላይ፣ ሳይጠቀምብኝ፣ ሳይገለጥብኝ፣ ሳንቀሳቀሰኝ እንዲሁ ኖሬ ዘመኔን እጨርሳለሁ ያልሽው ለዚህ ዘመን ነው። በምድረ በዳ ያለሽው ለዚህ ዘመን ነው የተሰደድሽው። ለዚህ ዘመን ነው የተገፋሽው። ለዚህ ዘመን ነው ብዙ ነገር የተፈራረቀብሽ። ሃሌሉያ። እግዚአብሔር በሚሰራበት ጊዜ የማንቀሳቀሳቸው፣ የምገለጥላቸው፣ የምገለጥባቸው ልጆች አሉ ብሎኛል። አሜን አሜን። አንብብልኝ ፓስተርዬ 102 ከ19 ጀምሮ። እሺ፣ በጌታ ስም አነባዋለሁ። እንደዚህ ይላል። እግዚአብሔር በከፍታ ላይ ካለው መቅደሱ ወደ ታች ተመልክቷልና ከሰማይ ሆኖ ምድርን አይቷል። ይኸውም የእስረኞችን ጩኸት ይሰማ ዘንድ ሞት የተፈረደባቸውን ያድን ዘንድ ነው። ስለዚህም የእግዚአብሔር ስም በጽዮን ምስጋናውም በኢየሩሳሌም ይታወጃል። ይህም ሃሌሉያ አሜን አሜን ሃሌሉያ ሃሌሉያ በሉ። አሜን አሜን ሃሌሉያ አሜን አሜን። እግዚአብሔር ከሰማይ ከከፍታ ሆኖ ተመልክቷል። አሜን። የእስረኞችን ጩኸት ሰምቷል። ሃሌሉያ። ጉልበት እንደሌላቸው፣ አቅም እንደሌላቸው፣ የተለቀቀ የተፈታ እንደሌለ ባየ ጊዜ እግዚአብሔር ለሕዝቡ ይራራል፣ ለባሪያዎቹ ይፈርዳል። እግዚአብሔር ሰምቷል። አሜን። በጽዮን ክብር ቤተ ክርስቲያን የተጮኸውን ጩኸት እግዚአብሔር ሰምቷል። እግዚአብሔር በካናዳ፣ በአውሮፓ፣ በተለያየ ቦታ ሆናችሁ፣ በጓዳ ሆናችሁ የጮኻችሁትን ጩኸት እግዚአብሔር ሰምቷል። ለእግዚአብሔር ደርሷል። አሜን 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 አሜን። ባካችሁ ጩሁና ባላችሁበት። እኔ የራሱ መሆኑን ረስቻለሁ። እግዚአብሔር ሰምቷል በሉ ባካችሁ። እግዚአብሔር ሰምቷል። እግዚአብሔር ሰምቷል። ሃሌሉያ። እግዚአብሔር ሰምቷል በሉ። አይሰማኝም። እግዚአብሔር ሰምቷል። እግዚአብሔር ሰምቷል። እግዚአብሔር ሰምቷል። ሃሌሉያ። ሰምቷል። ሁሉ ሰምቷል። እግዚአብሔር ሰምቷል። እግዚአብሔር ሰምቷል። እግዚአብሔር ሰምቷል። ሃሌሉያ። እግዚአብሔር ሰምቷል። እግዚአብሔር ሰምቶሻል። እግዚአብሔር ሰምቷል። አሜን። ሃሌሉያ። አሜን። ለምን ቁስሉ አይሽርም? ለምን ትያለሽ? የመከራዬ ዘመን እስከ መቼ ይዘልቃል? ለምን ትያለሽ? ክረምት መጣ፣ ክረምት ሄደ። ዓመት መጣ፣ ዓመት ሄደ። በጋ መጣ፣ በጋ ሄደ። የተለወጠ ነገር የለም እያልሽ ነው። የተቀየረ ነገር የለም እያልሽ ነው። ያው ነው እያልሽ ነው። አሁን ግን እግዚአብሔር መጣው ይልሻል። አሜን። አሁን ጊዜውን ተቀብያለሁ ይልሻል። አሜን። አሜን። ክረምት መጣ፣ ክረምት ሄደ። አሜን ብዬ ወስጃለሁ። 2023 መጣ፣ 2024 2023 ሄደ፣ 2024 መጣ። በህይወቴ፣ በቤቴ፣ በሀገሬ፣ በቤተ ክርስቲያን የተቀየረ የለም። እስከ መቼ ነው ይህ የሚዘልቀው? ዛሬ እግዚአብሔር አምላክ ገደብ አበጀውለት ይልሻል። አሜን አሜን አሜን። ሃሌሉያ። ዛሬ እግዚአብሔር ገደብ አበጀውልህ ይላል። አሜን። የእስረኞችን ጩኸት ሰማሁ ይላል። ሃሌሉያ። ቤተ ክርስቲያን ስትጮህ የሄሮድስ መከራ፣ የሄሮድስ እጅ መከራ ያጸናባቸው ዘንድ እጁን ጭኖ በብዙዎች ላይ ያዕቆብን ገሎ ጴጥሮስን ጨምሮ ሲይዝ አሁንስ ቃለች ቤተ ክርስቲያን በአንድ ልብ በአንድ መንፈስ ሆና በእግዚአብሔር ፊት ለጸሎት ተነሳች። ጨለማን ልታስቆም፣ ገዳውን ልታስቆም፣ ጴጥሮስን ልታስመልጥ እናንተ ጩኸት ያመለጡ አሉ። በእናንተ ጩኸት ያመለጠ ቤት አለ። በእናንተ ጩኸት እግዚአብሔር በእሳት የተገለጠላቸው አሉ። በእናንተ ጩኸት እግዚአብሔር አምላክ በክብር
ታላቁን ተልእኮ አደራ ሰጥቷቸው በእሳት የምልካቸው ልጆች አሉ። አሜን የምትጸልይ ቤተክርስቲያን እግዚአብሔር በእሳት ይልክላታል። የምትጸልይ ቤተክርስቲያን እግዚአብሔር በአምልኮ እሳት፣ በቃሉ እሳት፣ በመንፈሱ እሳት ተገልጠው ያነጋግራቸዋል። እግዚአብሔር እስረኞችን ጩኸት ሰማው። ሞት የተፈረደባቸው ጴጥሮሶች አመለጡ። አሜን አሜን በሰይጣን ታስሮ የሚጮቆኑ፣ አታሮስ በበሽታ በኃጢአት የታሰሩ፣ በክፉ ፖለቲካ፣ በዘረኝነት፣ በጥላቻ፣ ባሶላ በሰው ክፋት፣ በሰው ተንኮል የተያዛችሁ የታሰሩ፣ በወሬ ባሉባልታ በውሸት የተያዛችሁ፣ በሰው አድማ የተያዛችሁ አሮንና ማርያም በሙሴ ላይ ሲያሙትና ሲነቅፉት ማንም የማይሰማ መስሏቸው ሲጠበጥቡት አሙት ነቀፉት። እግዚአብሔር ሰማ። አንቺ ያላወቅሽውን እግዚአብሔር የሰማልሽ ነገር አለ። እጨርሳለሁ። ኢየሱስ ጌታ። እናንተ ያላወቃችሁት ራይት ታይም፣ ትክክለኛ ሰዓት እግዚአብሔር የሰማላችኋል። እግዚአብሔር ነፃ ሲያወጣችሁ ምን ይሆናል? ክብር ለኢየሱስ ይሁን። ቁጥር 22ን 21 እና 22ን ፓስተርዬ ደግሞ ያነባል። ክብር ለኢየሱስ ይሁን። አሁን እግዚአብሔር አምላክ የክብር ዘመን ስለመጣ የነፃነት ዘመን ስለመጣ ከዚህ በኋላ ቁጥር 21 እና 22 በቤታችሁ ይሆናል። ስለዚህ እግዚአብሔር ስም በጽዮን ምስጋናውን በኢየሩሳሌም ይታወጃል። ይህም ሕዝቦችና መንግስታት እግዚአብሔርን ለማምለክ በአንድነት ሲሰበሰቡ ይሆናል። ብርታት ሃሌሉያ። መንገድ ላይ የተፈቱ እግዚአብሔር ጩኸታቸው ሰምቶ አርነት አወጣቸው። ከሞት ያመለጡ፣ ከፍርድ ያመለጡ፣ ከእሳት ያመለጡ፣ ከፈርዖን ከጨካኙ ከአውሬ ያመለጡ። ሃሌሉያ አሜን። በጽዮን ምስጋና አለን እያሉ ይመጣሉ። ምስጋና አለኝ፣ ምስክርነት አለኝ እያሉ ይመጣሉ። ወደ ጽዮን የተደረገላቸው ይመጣሉ። ኃይል የወጣላቸው ይመጣሉ። የኪሳራ ደጅ የተዘጋላቸው፣ የሞት ደጅ የተዘጋላቸው፣ የውርደት ደጅ የተዘጋላቸው፣ የመከራ ቀንበር የተሰበረላቸው፣ የስ ሃሌሉያ እግዚአብሔር ቅባት የሰበረላቸው፣ የእግዚአብሔር እሳት የሰበረላቸው፣ የእግዚአብሔር መንፈስ የሰበረላቸው ይመጣሉ። እንጸልይ ወገኖቼ። ማሳካቲ ዳላቫዲያ በኢየሩሳሌም ይናገራሉ። የእግዚአብሔርን ታላቅነት የሚናገሩ አሁን ይመጣል። የእግዚአብሔርን ጽድቅ የሚያወሩ ይመጣል። ማጃዲባሳዲያ ብዙ ዘመን መከራሽን አወራሽ። ብዙ ዘመን ስብራትሽን አወራሽ። ብዙ ዘመን ውርቀትን አወራችሁ። ብዙ ዘመን ጉዳታችሁን አወራችሁ። አሁን መለቀቅን ታወራል። አሁን እግዚአብሔር አንደበታችሁን በምስጋና ይሞላዋል። ሃሌሉያ አሜን። አያለው ወገኖቼ ሆይ አይፈታም የተባለ ቋጠሮ እንደ እሳት እንደ መርፍ እንደ ወስፌ እንደ ጦር ያለ እሳት እየሄደ የተቋጠረ ቋጠሮ ውስጥ እየገባ በትንትን እስ ያደርገዋል። አይፈታም የሚባል ውል የለውም የተባለ ነገር የተቋጠረው ብዙ ዘመን ነው። 20 ዓመት ነው፣ 25 ዓመት ነው፣ 16 ዓመት ነው የምትሉ፣ ይህ የሚቸግር ነው የምትሉ እግዚአብሔር አምላክ በእሳት ተገልጬ እስራቱን እበጣጥሰዋለሁ። እንግዳ ነገር፣ ያልተለመደን ነገር አድርጋለሁ። ስለ ደሆች ጩኸት፣ ስለ ችግረኞች መከራ እግዚአብሔር መንፈስ አሁን ተነሳው ነው። በላዩ ላይ ይገለጣል። በመከራችን ላይ፣ በሐዘናችን ላይ፣ በስብራታችን ላይ፣ በድካማችን ላይ፣ በውርቀታችን ላይ እንደ እግዚአብሔር ሕዝብ አንገት ባስደፋን ጉዳይ ላይ አቅም ባሳጣን ነገር ላይ ለተገለጠልንና ለተጠራን ዓላማ መኖር እንዳንችል ነፍሳችሁን ባዛለ ላይ ባደከማችሁ ነገር ላይ በጌታ በኢየሱስ ስም ስልጣን የክብር አምላክ ዛሬ ይገለጣል። አሜን። ጸልያለሁ፣ በኢየሱስ ስም ይገለጣል። አሁን በፈርዖን ላይ የሚያደርገውን ታል፣ አሁን ባስጨነቀ ላይ እግዚአብሔርን መለኮታዊ ኃይል ታል፣ የእግዚአብሔርን ጣልቃ ገብነት ታል፣ በፊት ባለው ተራራ ላይ፣ በፊት ባለው ጨለማው ላይ፣ በሕይወት ዙሪያ ባለው ውጣ ውረድ ላይ ልብህን ነፍስህን በብዙ ዘመን በታገለ ላይ
Yeshua. አቤት 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 Yes, Lord. Yes, Lord. ኧረ ክብር ለኢየሱስ ይሁን። Amen. አቤት 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 Yes, Lord. Yes, Lord. Recle. ባታካቲ ዳላ ባዲያዶስ Atrobodos celebedi la crada la badi. እንጸልይ ወገኖች፣ በልሳኖቻችሁ ጸልዩ። Iba ሁሉ ሰው nuba በልሳኑ gala ጸልዩ። badi le አልባኒያ ቱራ ጂና ላቦዲያ ባታካታና ላባዲያ Gabadosa Namahadura Yalamados Silagado ህዝቡን ነፃ Mahalladi ለማውጣት አገርን ነፃ Alamansa ለማውጣት ከተማን ነፃ ለማውጣት Amen. የሰማርያን ከተማ ላይ ወንጌል እንደገና Amen. ደስታ ለማምጣት Amen. ፊልጶስዮስን እንዳንቀሳቀስ Yavandolo እግዚአብሔር በመንፈሱ እግዚአብሔር በቃሉ እግዚአብሔር በድምፁ እግዚአብሔር በቸርነቱ እግዚአብሔር በእውነት Ilvendoro ወገኖች manna di በመለኮታዊ galavanza ቅንዓቱ dorba hadiga la barra di የሚያንቀሳቅሳቸው ሴቶች አሉ። ansura marradias. ከዚህ በኋላ መከራ አንቀሳቅሳችሁ፣ ከዚህ በኋላ ጨለማ አንቀሳቅስም፣ ከዚህ በኋላ ውሸተኞች አንቀሳቅሷችሁ። የእግዚአብሔር መንፈስ ያንቀሳቅሳችኋል፣ መለኮት ያንቀሳቅሳችኋል፣ ወንጌል ያንቀሳቅሳችኋል። Hallelujah. እግዚአብሔር ምክሬን ለመፈጸም በምንቀሳቀስበት ጊዜ የትንቢቱ ቃል የፍጻሜ አካል የሚሆኑ At work. Yes, Lord. Yes, Lord. Yes, ሃሌሉያ yes, Lord. Amen. እግዚአብሔር የተናገረውን ሊፈጽም የሚገለጥባቸው የሚያንቀሳቅሳቸው የሚታይላቸው የሚታይባቸው በጌታ በኢየሱስ ስም ዛሬ በእሳት ይመረቃሉ። Rados yanamas. ዛሬ በቅባት ይነካሉ። ዛሬ Amen. በእሳት ውስጥ ያለ ድምፅ ያገኛቸዋል። Amen. ዛሬ በቃሉ ውስጥ ያለ እሳት ያገኛችሁ። በአምልኮ ውስጥ ያለ እሳት ያገኛችሁ። የክብር እሳት፣ የጸሎት እሳት፣ የምስጋና እሳት፣ የቅድስና እሳት፣ የምልጃ እሳት፣ የቅንነት እሳት፣ የጥበብ እሳት፣ ሃሌሉያ የማስተዋል እሳት Amen. በኢየሱስ ክርስቶስ ስም ያገኛችሁ። Amen. ገለባን የሚበላ እሳት፣ Amen. አካን የሚበላ እሳት። የእግዚአብሔር ድምፅ በኃይል ነው። የእግዚአብሔር Hallelujah. ድምፅ በታላቅ ክብር ነው። የቃዴስን ምድረ በዳ የሚያናውጥ ሃሌሉያ ጫካን የሚገልጥ ሻሃዳጋዲና ላቦስ Rados elekledi lahadi. ወገኖቼ ሆይ ወደ ቃሉ እሳት እየቀረቡ ያሉ ልጆች አሉ ይለኛል። ወደ ቃሌ እሳት፣ ወደ አምልኮ እሳት፣ ወደ ጸሎቱ እሳት፣ ወደ ምስጋና እሳት እየቀረቡ ያሉ አሉ። ኢየሱስ ክርስቶስ ጌታ ነው። Yeshua. Yeshua. ያልተለማመዳችሁትን ነገር በሕይወታችሁ ላይ የሚሆነው ያልተገለጠ ነገር የሚገለጥላችሁ፣ ያልሰማችሁትን ነገር የምትሰሙ፣ ያላያችሁትን ነገር የምታዩ፣ ጆሮ የሚሰጣችሁ፣ ዓይን የሚሰጣችሁ፣ ማስተዋል የሚሰጣችሁ፣ ጥበብ የሚሰጣችሁ፣ ከላይ የሆነ ከሰማይ የሆነ መገለጥ በእግዚአብሔር መንፈስ የሚሰጣችሁ Amen. Amen. አላችሁ። በዚህ ጉባኤ ውስጥ Amen. እነሆኝ የምትሉ አላችሁ። መንፈሳቸው የተዘጋጀ፣ ልባቸው የተዘጋጀ እነሆኝ ጌታ ሆይ እነሆኝ Amen. Ela kraba. ለመታዘዝ የጨከኑ Roselebedi abaso patelebedi. እግዚአብሔር ድምፅ ምላሽ ለመስጠት የጨከኑ ለብዙ ዘመን የቆየ ጨለማ በጌታ በኢየሱስ ስም ጸልያለሁ ዛሬ እንዲነቀል። እጆቻችሁን አንሱ። በደዌ ላይ፣ Amen. በጨለማው አሰራር ላይ፣ በፈርዖን አሰራር ላይ፣ በአጋንንት አሰራር ላይ፣ በሟርት አሰራር ላይ፣ Amen. በክፉ ፖለቲካ የተያዙ፣ Amen. በማህበራዊ ጭቆና ውስጥ ያሉ፣ በኃጢአት የተያዙ፣ በአጋንንት በድግምት በጥንቆላ የተያዙ፣ በፍርሃት የተያዙ፣ በውድቀት መንፈስ የተያዙ፣ Yes. በተስፋ መቁረጥ መንፈስ የተያዙ፣ ለረጅም ዘመን አብሮ የቆየ ጦርነት፣ ለረጅም ዘመን የቆየ ጭቆና፣ ለረጅም ዘመን የቆየ መከራ በሕይወታችሁ የተፈራረቀ እግዚአብሔር አምላክ አሁን አዋጅ አውጅ ይለኛል ጌታ። የእግዚአብሔር ጊዜ ደረሰ። ሃሌሉያ። ሁለተኛ ዘጸአት በሕይወት ሊሆን ጊዜ ደረሰ። የመፈታት ጊዜ፣ የመለቀቅ ጊዜ፣ የመውጣት ጊዜ። አሁን ሟርት ይሰበር ዘንድ ጸልያለሁ። የፈርዖን ጉልበት ይመታል። የሟርተኞች ኃይል ይሰበር፣ የጠንቋዮች ኃይል ይሰበር ዘንድ፣ የደጋሚዎች ጉልበት ይመታ ዘንድ ጸልያለሁ። ይህን ስላረካ አመሰግናለሁ። ግራ እጇ ፈጽሞ የማይንቀሳቀስ በከፍተኛ ህመም በከፍተኛ ስቃይ የቀዘቀዘ የዛለ የደነዘዘ ማይሰራላት ሴት አለች። እዚህ ግባ። ግራ እጇ ላይ እግዚአብሔር ፈውስን አስቀምጫለሁ ይለኛል። ለፓስተርዬ መንገር ትችላለች። ጊዜ ስለሌለ ጨርሳለሁ። አባቴ ሆይ ስምህ የተባረከ ይሁን። Amen. እንግዲህ ወደ አንተ የደረሰ ጩኸታል። Robendo. Rossana. እንግዲህ አንተ የሰማኸዋል፣ አንተ ያወቅኸዋል፣
አንተ የጌታ ሆይ ያየኸው ነገር አለ። Yes, Lord. Yes. የወረድክበት ጉዳይ አለ። የተንቀሳቀስክበት ጉዳይ አለ። ከዚህ ቀን ጀምሮ የተዘጋ የጨለማ ደጅ አለ። የዘመን ለውጥ፣ የካላንደር ለውጥ፣ የሰፈር ለውጥ፣ የአቅጣጫ ለውጥ፣ የአመለካከት ለውጥ በዚህ ሩም ውስጥ ላሉ ሁሉ ሆኗል። Amen. Amen. ከጠባብ ነገር ወደ ሰፊ ነገር ጌታ እግዚአብሔር ሆይ በእውነት ከማይመች ሁኔታ ወደ ህልውና ውስጥ የገቡ ወንድ ልጆችና ሴት ልጆች ስላሉ አመሰግናለሁ። Prados. እርፎ የሚቀረውን ጊዜ ተረከብ። ይህ እጅ ዛሬ ስለተፈወሰ የሰለለ እጅ፣ የደከመ እጅ፣ የዛለች ነፍስ በእግዚአብሔር እሳት ውስጧ ስለጋለ አመሰግናለሁ። Amen. እስራት ስለተበላ ተባረክ። ተርፎ ያለውን ጊዜ ሰጠን በኢየሱስ ክርስቶስ ስም። እየሮጥኩ ነው የጸለይኩ ፓስተር፣ የጊዜውን ላንተ አሳልፌ ሰጠው። አሜን አሜን። ኧረ እግዚአብሔር አሜን ጌታ ይባርክ። ብዙ ጊዜ እግዚአብሔር ነው ወንድሜ። እግዚአብሔር አሜን ጸሎት አሜን ሳልፈው ጊዜ አሜን እግዚአብሔር ይባርክ ፓስተር። ጌታ አሜን ደግመናለህ። ሰሞኑንም እንግዲህ ጌታ ይረዳሃል ብያምናለሁ። አሜን አሜን የሚደገም ነው አሜን። ሳምንት አለን። ስለዚህ የሚቀጥለው ሳምንት ላይ ደግሞ ወንድማችን ተመልሶ ያገለግለናል። ጌታ ይባረክ። ሁሌ በመንፈስ የሆነውን አገልግሎትን እንዴት እንደማከብረው ጌታ ያውቃል። በጣም አሜን 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 ጸሎት የሚያስፈልግ አገልግሎት ነው። ክብር ለእግዚአብሔር ይሁን በአንተ ስላለ እግዚአብሔር መንፈስ። ወገኖች እንግዲህ ዛሬ የተማርነውን ብቻ ሳይሆን የተጸለየው ሁሉ የተነገረው ሁሉ ፕሮፌቲክ ነው። ወንድሜ ሲያገለግል የፕሮፌቲክ አገልግሎት ስለሆነ ቃሉን የሚገልጠው በትንቢት መንፈስ ነው እና ይሄ የትንቢት መንፈስ በቃል ውስጥ ሲያልፍ ሰማ ነበር። ስሰማ ደርቤ ነው የምሰማው። በውስጡ የእግዚአብሔር ድምፅ ሲያልፍ ሰማኝ ነበረ ማለት ወንድሜ በሚናገረው ቃል ውስጥ በትሪቱ አቆጠቆጠች። በእግዚአብሔር ፊት የተተወቹ በትር እሱን አስቡ። መጀመሪያ በጌታ ፊት ስለተውነው ነገር ጌታ የተተወን ነገር እንዴት ሕይወት እንደሚሰጠው ወንድማችን ሲነግረን ነበር። ሁለተኛ ደግሞ አንተ ታውቃለህ ተብሎ የተተወ ሕዝቅኤልን ጠቅሶ ሲናገር ነበረ እና እነዚህ አጥንቶች በሕይወት ይኖራሉ ወይ ሲሉ አንተ ታውቃለህ አለው። ይሄ እግዚአብሔር ብቻ ያውቀዋል ብላችሁ ለተዋችሁት ነገር እግዚአብሔር መልስ ሰጥቶበታል። ክብር ለእግዚአብሔር ይሁን። በመሰዊያው ላይ ለተተወ ነገር እግዚአብሔር መልስ ሰጥቶበታል። ከዛ ደግሞ ወደ እግዚአብሔር የወጣ ቅዱሳን ጩኸት፣ የእስራኤል ጩኸት ስለ እሱ ይነግረን ነበር እና በእነዚህ ሶስት ነጥቦች ላይ መንፈስ ቅዱስ በእሳት ሆኖ እግዚአብሔር ተገለጠ። ታስታውሱ እንደሆን ወንድሜ መስፍን ነቢይ መስፍን ሲያገለግለን እግዚአብሔር በእሳት ሆኖ ይናገራችሁ ይለን ነበር እና ደግሞ ዛሬ ያንኑ ቃል እግዚአብሔር በመንፈስ ይደግምልን ነበረ። በእሳት ሆኖ እግዚአብሔር ሲገለጥ መጎብኘት እንደሚሆን እግዚአብሔር ሰማ፣ አሰበ፣ ተመለከተ፣ አወቀ። ስለዚህ የተጠበቁ ተስፋዎች እንደታሰቡ ለመጎብኘት ዘመን እንደሚሆን ይህንን ሲነግረን ነበር። ሌላ በፈርዖን ላይ ገደብ ተደረገለት። ክብር ለእግዚአብሔር ይሁን። እግዚአብሔርን ልናመሰግን ይገባል። ለብዙ ዓመት ያስለቀሰ ህዝቡን የሰበረ ህዝቡን ዲፕሬስ ያደረገ በቃ ተብሎ ትእዛዝ ወጣበት። በቃ አለቀ። እግዚአብሔር ኤክስፓየሪ ዴት ላዩ ላይ ኤክስፓየሪ ዴት ለጠፈበት። ክብር ለእግዚአብሔር። ከዚህ በኋላ እግዚአብሔር በምድር ያለውን የእንባ ጩኸት ለቅሶ ኤክስፓየሪ ዴት ላዩ ላይ መንፈስ ቅዱስ እናመሰግንሃለን ነገር ስለ ጮክበት ነገር መንፈስ ቅዱስ ስላሰብከን ድምፅ እናመሰግንሃለን። እግዚአብሔር መንፈስ ቅዱስ በየጓዳው ገብተህ እግዚአብሔር አባት እነሆ ጻድቃን አሜን እግዚአብሔር አባት በልባቸው ሪፕላይ እንዲያደርጉ እንዲመለሱ መንፈስ ቅዱስ እነሆ የልባቸውን ሀሳብ ስለተናገርክ ዛሬ አመሰግናለሁ። ምክር ስላልተከለከለ አመሰግናለሁ። ሀሳብ ስለተፈጸመ አመሰግናለሁ። አሁንም በጌታ ወንድሜ እንድትባርከው ባለቤቱ እንድትባርካት ቅዱስ የእግዚአብሔር መንፈስ በእነሱ የሚያልፈው የድምፅ አሁንም እንዲቀጥል እየበዛ እንዲሄድ ቤተሰቦች የተጸለየ ለትዳር የተጸለየ ለሀገር የተጸለየ ለፓርላማ የጸለይ ነው፣ ጠቅላይ ሚኒስትር የጸለይ ነው፣ ለኢትዮጵያ የጸለይ ነው፣ ለሕዝባችን የጸለይ ነው፣ በምድራችን ላለ የኑሮ ውድነት ለጸለይ ነው። እግዚአብሔር ሰምቼ ወርጃለሁ ስላለ ክብር ለእግዚአብሔር። ሃሌሉያ። የሕዝቡን ሊያብስ የሕዝቡን ጉስቁልና ሊያብስ የሕዝቡን አይቶ እግዚአብሔር እኔ ከሰማይ ወርጃለሁ ብሎናል። እግዚአብሔር ይዋጋል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የሟርተኞች አፍ ይዘጋል።
በጌታ በኢየሱስ ክርስቶስም ንግርተኞች፣ ሟርተኞች፣ ደጋሚያን ማጀት ይባላል ንግርታቸው አልማኒ አይሰራም፣ ሞንቲያ ሟርታቸው አይሰራም። ኢዲያኒዮ ቶኒያ ሬክለቤዲናማ ዶሴ ቫልቬኒያ ፕረለቤዲያባ ልቬኒያ ምድራችን አበሳ ኦሰቲያኖስ ይነሳል። የምድራችን ጉስቁልና ፓናማ ይነሳል። እለፍ የእግዚአብሔር በጌታ እሳት በኢየሱስ ሬቮኒያ ጠብና ክርክር ይሻራል። ጠብና ክርክር ይሻራል። ጥላቻ ይነቀላል። ሚላቶስ እግዚአብሔር መልካም ያደርጋል። እግዚአብሔር በዙፋኑ ላይ ነው። እግዚአብሔር ይመልሳል። የፈርዖንን አፍ እንደዘጋ ባቶም አፍ ፓቲያ ይዘጋል። ክብር ለእግዚአብሔር ይሁን። ዛሬ በጌታ በኢየሱስም ተስማማን። ሃሌሉያ ተስማማን። እግዚአብሔር ከሰማይ እንደ ቃሉ በምድራችን ላይ ይውረድ፣ በሕዝባችን ላይ ይውረድ። እግዚአብሔር አባት ጉስቁልና ያለውን ድሃውን ሕዝባችንን መከራ እንዲያወጣ ክርክር፣ ጥላቻ፣ ዘረኝነት፣ የፖለቲካ ኬኦስ በኢየሱስም ከምድሪቱ ላይ ይነሳ። ክፉ ፈላጊዎች፣ ክፉ ሟርተኞች፣ የፈርዖን ሟርተኞች፣ የፈርዖን ጠንቋዮች በኢየሱስ አፋቸው የተዘጋ ይሁን። የጨለማ አፋቸው የተዘጋ ይሁን። ንግርተኞች የተዘጋ ይሁን። አምላካችን ክንድ በኃይል ትነሳ። ሃሌሉያ። ለምድራችን መልካም ይሁን፣ ለሕዝባችን መልካም ይሁን፣ ለቤተክርስቲያን መልካም ይሁን፣ ላለቀሱ መልካም ይሁን፣ አንገታቸውን ለደፉ መልካም ይሁን፣ ለተሰበሩ መልካም ይሁን። በጌታ በኢየሱስ ስም የእግዚአብሔር መልካምነት በሕዝቡ ላይ እንዲመጣ ጸለይ። ሪክሌቤዲና ማዶስ ሃሌሉያ። የቀንን ልብስ ለብሰን በከፍታ እንወጣለን። የዝማሬ ዘመን ደርሶልናል። የእልልታ ዘመን ደርሶልናል። ቀና የማለት ዘመን ደርሶልናል። ዘጸአት ደርሷል። ሃሌሉያ። ብሬክትሩ ደርሷል። እልልታ ደርሷል። ዜማ ደርሷል። ምስጋና ደርሷል። ሃሌሉያ። ሃሌሉያ። ዲሊቨረንስ ደርሷል። ዝናቡ እየመጣ ነው። ኋለኛው ዝናብ እየመጣ ነው። መጎብኘት እየመጣ ነው። ሳቅ እልልታ እየመጣ ነው። ሃሌሉያ። የሐሰተኞች አፍ ይዘጋል። ረበንዲላ ባጋንደ ፕረለቤዲያ ማቶሶ ሮዶሳ ፔላሃዲያሞስ ሃሌሉያ። ኢየሱስ ስም ይባረክ። የእግዚአብሔር ከፍ ከፍ ይበል። ሁሌ ጸሎታችንን ስለምሰማ እግዚአብሔር አባት እነሆ አንተ ያከበርከው ጉባኤ ስለሆነልን አደስጥበት ጉባኤ ስለሆነልን ልብ ሀሳብ ስለተገኘልን እግዚአብሔር መንፈስ ቅዱስ እናመሰግንሃለን። አሁንም የታመሙ ይፈወሱ። እግዚአብሔር መንፈስ ቅዱስ አጥንቶች ይፈወሱ፣ ጅማቶች ይፈወሱ፣ ማፍሎች ይፈወሱ፣ የውስጥ ኦርጋኖች ይፈወሱ፣ ትዳር ይፈወስ፣ ኢኮኖሚ ይፈወስ፣ ልጆች ይፈወሱ፣ ቤተክርስቲያን ትፈወስ፣ ውሃው ይፈወስ፣ በኢየሱስ ስም ውሃው ይፈወስ። በጌታ የሰዎች ጤና ይፈወስ፣ የሰዎች መንፈሳዊ ይፈወስ በጌታ በኢየሱስ ስም። የሰዎች አስተሳሰብ ይፈወስ በኢየሱስ ስም። ፓስተርዬ እግዚአብሔር መንፈስ እየጸለይ እርታ አድርግልኝ። ማየው ራእይ አለ። ከእጅ ውስጥ ሁለት ነገር ሲወጣ በራእይ እጅህን ዘርግቴ ስትጸልይ አንደኛው ዘይት ሲረጭ ይመለከታል። ሌላው እሳት ከእጅ ውስጥ ሲረጭ ይመለከታል። እግዚአብሔር መንፈስ ልክ ሙሴ እጆቹን ወደ እግዚአብሔር ዙፋን በዘረጋ ጊዜ በኢያሱ ላይ የረድኤት እግዚአብሔር ዘንድ ረድኤት መጥቶ አማሌቅን እንደተመቱ ሕዝቤን ለብዙ ዘመን የተዋጋ የአማሌቅ መንፈስ ይለኛል በምድሪቱ ላይ የአማሌቅ መንፈስ የሚበላ የሚመታ የበቀል እሳት በምድሪቱ ላይ ይህንን የበቀል እሳት ከኔ ዘንድ የሆነ ረድኤት ከኔ ዘንድ የሆነ ጣልቃ ገብነት የኔን የተዋጊነት መንፈሴ አልፏል ብለህ ንገረው አለኝ። አሜን 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 አሜን። ለብዙ ዘመን ሕዝቤን የተዋጋ የአማሌቅ መንፈስ ዛሬ መትቼዋለሁ ብለህ ንገረው አለኝ መንፈስ። ሌላው ልባቸው የተሰበረ የቆሰሉ ያዘኑ የተሰበሩ ልቦችን እንደገና ሕያው አደርግ ዘንድ የወደቀውን ልብ እንደገና አነሳ ዘንድ የደስታን ዘይት የምስጋና መጎናጸፊያ በብዙዎች መንፈስና ልብ ላይ ልጄ ሆይ እኔ አፍስሻለሁ አሳልፌያለሁ ብለው አለኝ። አሜን አሜን። ሁለት ነገር ነው።
እግዚአብሔር ለብዙ ዘመን የተዋጋውን ጦርነት የአማልቅ መንፈስ የሚመታ እሳት አልፏል ብለህ አለ ነገረው አለ። ሌላው ሕዝቤ ልብ የቆሰለ የተሰበረ የደከመውን የማነሳበት የደስታ መንፈስ የፈውስ መንፈስ እንደገና የርህራሄ መንፈስ አልፏል ብለህ ነገረው አለ። አሜን 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 አሜን። የማይነቀሉ መራራ የሆኑ ነገሮችን ከከተማው ላይ ስትነቅላል አዶስ እርምጃህን ቀየርኩት። ሮሰለበዲ ንግግሮችን በጨለማው ላይ አከበርኩት። ሮሰለዲ ለታስ እንግዳ አድራጎትን በኢያሱ አገልግሎትና ሕይወት ውስጥ በዛ በገባኦን ፈጽሜ ጨለማውን እስክመታ ጠላቴን እስክበቀል ፀሐይ ትቁም ብሎ ሲጸልይ ከዛም በፊት ከዛም በኋላ እግዚአብሔር የሰውን ጸሎት የሰማበት እንደዛ ቀን የለም ይላልና ይሄንን ዘመን ይላል ተሰማ ብያለሁ ልጄ ይላል ጌታ። እኔ ዘንድ ትሰማል፣ ጸሎት ይሰማል፣ ንግግር ይሰማል፣ ጩኸት ይሰማል። በጠላት ላይ በቀልን አደርጋለሁ ብለህ ንገረው አለኝ መንፈስ ቅዱስ። ሃሌሉያ። አንዳንድ ወገኖቼ ሆይ ሞት የተፈራ እግዚአብሔር ምስክሬ ነው። እኔ አላቅም እንግዲህ ሰዓት እባካችሁ ታገሱ። ጌታ ይባረክ። አሜን። እና በሰዓት መጨረስ ጠፍቶብን አይደለም። እግዚአብሔር መንፈስ ያው ምስክር ነው። የሞት ጉድጓድ በከተማ ውስጥ ሲዘጋሉ አሜን። በጠላት ሰፈር ይሞታሉ ተብሎ ሞት የተፈረደባቸው ልክ በጴጥሮስ ላይ ሞት እንደተፈረደ ሞት እንደተፈረደባቸው እግዚአብሔር አምላክ የሞትን ጉድጓድ እየዘጋ ሃሌሉያ የሞትን ጉድጓድ እየዘጋ እንደገና የመኖር እድል የሰጣቸው 6 ሰዎች በዚህ ጉባኤ ውስጥ አሉ። 1 ወንድ ወገኖቼ ሆይ 5 ሴቶች ትሞታላችሁ። አሜን ሃሌሉያ አሜን። የተረጋገጠ ጥቂት ዕድሜ ነው ያለሽ የተባለች አሜን አሜን። ዲቫኖስ ሲራ ሃሪዮና አርማ አዱላ አሜን። እናቴን እንዴት ቀብራታለሁ? የነገርከኝ ውሸት ነው ወይ አትበይ። እናትሽ አትቀበርም። የነገርኩሽ ውሸት አይደለም። እዋሽ ዘንድ ሰው አይደለም፣ እጸጸት ዘንድ የሰው ልጅ አይደለሁም። ተናገርኩትን አደርጋለሁ፣ በእናትሽ ላይ ያልኩትን እፈጽማለሁ። አትሞትም፣ አትቀበርም፣ እንደገና መጽናናት ይሆናል በላት ይለኛል አንድ ሴት። ሳቢያ አሜን። እናቴ ልትሞት ነው ወይ ትቀበር ነው ወይ ብለሽ ጮሽ፣ አትቀበርም። አሜን አሜን። ምዕራፏ ተቀይሯል። እባክሽ አሜን በይ ለጌታ ክብር። ኢየሱስ ጌታ። አሜን አሜን። ሰምቼሻለሁ፣ ጣልቃ ገብቻለሁ፣ እዋሽ ዘንድ ሰው አይደለሁ። አሜን። የተናገርኩትን አላደርግምን? ይህ ማዕበል በቤቴ ውስጥ እስከ መቼ ይቀጥላል የምትሉ፣ ይህ ንፋስ እስከ መቼ በቤቴ ውስጥ ይቀጥላል የምትሉ፣ እስከ መቼ ነው በዚህ አይነት ጦርነት ውስጥ የምንኖረው የምትሉ፣ ከፍተኛ የሆነ ጦርነት በቤታችሁ ውስጥ አለ። ተነስቶ ወጀቡን ገጸጸ፣ ታላቅ ጸጥታ ሆነ። ከዚህ ሰዓት ጀምሮ የአውሬው ድምፅ፣ የአውሬ ያንቀሳቀሰው የንፋስ ድምፅ ሳይሆን ኮቴ ይሰማል። በትዳርሽ ላይ ኮቴ ይሰማል። በቤትሽ ላይ ኮቴ ይሰማል። በጓዳሽ ጌታ አሜን አሜን አሜን። ማብቃ የለውም ወይ? ይህ ንትርክ ማብቃ የለውም ወይ? ይህ ጦርነት ገደብ የለውም ወይ? ያልሽ ገደብ አበጀለታ ዛሬ። አሜን ገታው። አሜን አሜን አሜን። የንፋስን ንዝነዛ እንደ ጨከነች እንደ ቆረጠች ባየች ጊዜ እሷን ከመናገር ዝም ያሰኘልሽ ዛሬ አንድ የሚጨቀጭቅ መንፈስ፣ አሜን አሜን። የሚጠዘጥዝሽን መንፈስ ዛሬ ዝም አሰኘልሽ መንፈስ ቅዱስ። አንድ ሴት አሜን አሜን። የንቀት መንፈስ አስቸግሮኛል፣ የስድብ መንፈስ አስቸግሮኛል፣ እስከ መቼ እናቃለሁ የሚሉ ሴቶች ልጆች አሉኝ። እኔ በቃ ምን ላድርግ ባክሪ ልጸልይላት። አሜን እግዚአብሔር የንቀትን መንፈስ ዛሬ መጥቻለሁ በላት ይለኛል። አሜን አሜን። በዘሬ ውስጥ ይህ የእብደት መንፈስ አለ። አሁንም ደግሞ እየታገለ ነው እያልሽ ያለ የእብደቱን መንፈስ መትቻለሁ። ከዚህ በኋላ በዘርሽ አይቀጥልም። በልጆችሽ፣ በቤትሽ፣
በእህቶችሽ በወንድሞችሽ አይቀጥልም በላት ይለኛል። አውራርጄልሻለሁ። ጀብደት መንፈስ የተመታለች ሴት አለች። ጀግና ሴት ናት። መንፈስ ቆራጥ ናት። እንደ ኤልያስ ተወራርዳ በፊት የቆማለችና አይቀጥልም በላት አለኝ ጌታ። አሁን በረከት ነው የሚቀጥለው። ራማሴ ፕራማ ታምር ነው የሚቀጥለው። አሁን ከምንጭ የሚቀጥለው። አሜን። ምን አለ አንደበቴን በእሳት ብትሞላ አንድ ጊዜ አፌን ብትከፍተው አልሽ። ዛሬ ይህንን መርገም ማስቆም ብቻ ሳይሆን አፍሽን በእሳት ሞላው። አሜን። የኔን አዋጅ ታውጃለሽ ይላል። ሞት በታወጀበት ሰፈር ላይ ሕይወትን አወራለሁ የምትሉ አላችሁ። የሚገርም ነው፣ የሚገርም ነው፣ የሚገርም ነው። አሜን። ሟርት በሚወራበት ከተማ ላይ አዋጅን የሚያወጁ የምስራች የሚሉ ሃሌሉያ፣ የክብር ጊዜ ደረሰ የምትሉ አሜን አሜን። ክረምቱ አለፈ የምትሉ ሃሌሉያ፣ በአሁን የክረምቱ አለፈ። እነሆ የቁርዬ ድምፅ በምድሪቷ ተሰማ። ውጣ፣ ከሐዘን ውጣ፣ ከድካም አሜን ሃሌሉያ፣ ውጣ። ሃሌሉያ። አሜን። እባክህ አንድ ጊዜ ኃይሌን የምትሉ አላችሁ እዚህ ጉባኤ ውስጥ እኔ ነኝ በሉና ኃይሌን አድሰው እንደገና ኃይልህን ግጠምልኝ የምትሉ አሜን 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 ሃሌሉያ፣ አሜን 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 ሃሌሉያ ጌታ በኢየሱስ ስምና አሜን 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 ሃሌሉያ አሜን ሃሌሉያ እባክህ ይፈሳል። ቅድም አሜን አሜን የወጣው ያ እሳት ራባዲናን ሃሌሉያ አሜን ኢየሱስ ለማ እናገረ ደቦሽ አባቴ ሆይ ባርክ የእግዚአብሔርን የታወይ ድምፅ ስለመጣ አሜን አቤት ጌታ ይባርክ ሰውና ሴጠን ልባቸው የሰበረ የብዙ ዘመን ጤናህን እመልሳለሁ፣ ቁስልህን እፈውሳለሁ። የብዙ ዘመን ጉብኝት ስለሆነ ስለ መጎብኘት ጀርባሽ በሶስት ሰዎች የተመታ ጀርባሽ በሶስት ሰዎች የተገረፈ ሐዘን ተሸክመሽ ብዙ ዓመት ለ6 ዓመት ተደብቀሽ የምትኖሪ 3 ሰዎች ክፉኛ የጎዱሽ እግዚአብሔር የካሳ ዘመን መጣልሽ ይላል። ለሰው አታወሪም። በ3 ሰው ክፉኛ ተመታሽ። ደብቀሽ ነው የምትኖሪ። ጉዳትሽን ደብቀሽ ነው የምትኖሪ። አባሳ አለ ጀርባሽ ላይ። እነኚህ 3 ሰዎች መተውሻል። አተንሰራራም፣ አትድንም፣ አትቆምም ብለውሽ ነበረ። ያቆምኩሽ የኔ ነኝ፣ ያዳንኩሽ የኔ ነኝ። ዘመንሽ ነው፣ በአደባባይ እክስሻለሁ ይላል መንፈስ ቅዱስ። አሜን ሃሌሉያ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። በውስጤ እልክ ስል ታወቀኝ። አስተርዬ እወድሃለሁ። ጊዜውን ላንተ መልስ። አሜን። ጌታ መልካም ነው። ጌታ ደግ ነው። ድምፁን አሰምቶናል፣ አጽናንቶናል። ለሌሎች ልንጸልይ በመጣንበት ነገር እግዚአብሔር ለእኛም እያሰበን ነው። ክብር ለእግዚአብሔር ይሁን። የእስራኤል እግዚአብሔር ይባርክ። ፓስተር እንግዲህ ምናልባት የማታውቁት እኔ በጣም እማምነው ነቢይ ነው፣ እግዚአብሔር ሰው እንግዲህ ብዙ በዛ አካባቢ በጣም ጠንቃቃ ነኝ። ወንድሜን በጣም ነው ማምነው። በቤተ ክርስቲያናችንም ለወራት ተቀምጦ አገልግሎናል። እግዚአብሔር ይባርከው። ሁሌም ቤቱ ነው። ብዙ ዓመት ተመላልሶበታል። እኛ ጋር እናምነዋለን፣ እንወደዋለን፣ እናከብረዋለን። በውስጡ ያለውን ጸጋ እና ተገልገሉበት። በሌላም ቦታ አደባባይ ላይ ተገልገሉበት። አደባባዮች እንደዚህ ላሉ የእውነት ሰዎች ከፍታችሁ ተጠቀሙበት። ትልቅ የሚጠቅም የእግዚአብሔር ሰው ነው። ክብር ለእግዚአብሔር ይሁን። ትሁት ሰው ነው። ጨዋ ሰው ነው። እግዚአብሔር ይባርከው። እንደ ሌሎቹ አይነት ረብ ፈላጊ ሰው አይደለም እና እንድታውቁት ነው። እንደ አይነቱን እወቋቸው ይላል ጳውሎስ። እንደ እወቋቸው። ክብር ለእግዚአብሔር ይሁን። ጌታ መልካም ነው። በየዘመኑ እግዚአብሔር ሰው አለው። እናንተንም እግዚአብሔር ይባርካችሁ። ጌታ በዚህ የተናገረው የታነጻችሁ ሁሉ ክብርን ለጌታ እንሰጣለን። እናንተን ባርኬ ይጨርሳለሁ። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ። እግዚአብሔር ሰላሙን ይስጣችሁ። የእጆቻችሁን ስራ ይባርክ። ልጆቻችሁን ይባርክ። ትዳራችሁን ይባርክ። ጤናችሁን ይባርክ። መውጣታችሁን መግባታችሁን ይባርክ።
እግዚአብሔር ሰላም አሜን ናችሁ ይብዛላችሁ። ምድራችንን ይፈውስ። ጩኸትን፣ ሻን፣ ጦርነትን፣ መርዶን መስማትን ከምድራችን ላይ ለዘላለም ይንቀልልን። መሪዎቻችንን እግዚአብሔር ይባርካቸው። በውስጣችን እሱን እንደምናከብር የሰጠንን መልካምን ነገር እንድንንከባከብ ምድራችንን እንዲባርክ መጸለይን እንዳንረሳ ለምን መቃተት እንዳንረሳ ዛሬ በጌታ ስም አደራ እላችኋለሁ። መንፈስ ቅዱስ ከእናንተ ጋር ይሁን። ተባረኩ። በኢየሱስ አሜን 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 አሜን። say hallelujah. ተባረኩ። ቅዱሳን ጌታ እንደ ዛሬ በጣም ብሎኛል። የዘመናት ጥያቄ ስለተመለሰ አመሰግናለሁ። በጣም ተባረኩ። እንኳን ገባሁኝ በዚህ ጸሎት። ተመስገን። ጌታ ዘመናችሁን ይባርክ። እግዚአብሔር ይባርካችሁ። ፓስተር ተባረክ። በምስክርነት እመጣለሁ። አሜን። እኔም በምስክርነት እመጣለሁ። ጌታ እግዚአብሔር ቃል ስለሰጠኝ አመሰግናለሁኝ። ለእግዚአብሔር ክብር መውጣት አለብኝ። ክብሩን ተናገሩ ይላል። ብዙ አድርጎልኛል። ኮንፈርሜሽን አግኝቻለሁ። እግዚአብሔር ይባርካችሁ። ክብሩን ሁሉ ጠቅልሎ እግዚአብሔር ይመስገን። አሜን። እግዚአብሔር አብዝቶ ይባርክ። ተባረክ። ዘመን ይባረክ። ነገ በዚህ ሰዓት እስክንገናኝ የጌታ ሰላምና ጸጋ ከእናንተ ተባረኩ። አሜን። ተባረኩ። አሜን አሜን። ተባረክ ፓስተር። ጌታ ይባርካችሁ። ተባረክ ፓስተር። ጌታ ይባርክ። ሰላም ሁኑ። ፓስተር ሁላችሁ ሰላም ደሩ። ሻሎም። አሜን።